እንደው በዚህ አጋጣሚ ለመመስከር እኔም ለአመታት በእምነት እንቅስቃሴ ትምህርት ውስጥ ነበርኩ። የእምነት እንቅስቃሴ ምግባራዊ ህይወታችንን ሜሳፕ አድርጎታል፣ የዕለት ተዕለት ኑሯችንን አድርጎታል፣ መሰረተ እምነታችንን አድርጎታል። የዛሬ 35 ዓመት ጀምሮ መጽሐፍም ከመጽሐፍህ በፊት በዚህ አገልግሎት ላይ ተተጋ እንደነበረ ሳይ የነገረ መለኮት ታሪክ የመናፍቃን ታሪክ ነው ይባላል። ተስፋዬ ቅበተ እምነትን ለኔ እንኳን ብለህ ብትሰራ እኮ በቂ አይደለም ወይ? እኔ እንኳን መዳኔ ትልቅ ነገር አይደለም ወይ ብሎ ይላል። ስሙን ሁሉ የማያውቁ ክርስቲያኖች አሉ። ምንድነው ደግሞ ቅበተ እምነት የሚሉ? ሰድበናቸው ከሚመጡ ሳንሰድባቸው ባይመጡ ይሻላል ነው የምለው። እኛ ልጆች ነን እንጂ የማደጎ ልጆች አይደለንም፣ ጉዲፈቻ አይደለንም የሚል ሙግት አለና በዚህ ሙግት ዙሪያ ላይ ትንሽ ብትነግረን። አግድም አደግ ትምህርት እንደሆነ የተሳሳተ ትምህርት እንደሆነ አናውቅም። ሙግትን ማሸነፍና ግለሰቡን ማሸነፍ የተለያየ ነገር ነው። ኬኔት አጌን አሁን ማን ኢዝ ጋድ የሚል መጽሐፍ አላቸው። ሰው አምላክ ነው የሚለው የነ ኬኔት አጌን ትምህርት መታየት አለበት። አገላብጠን በደንብ አድርገን ማየት አለብን ብዬ ነው የምለው። የተሰደብኩትን ስድብ ዶክተር ልነግር አልችልም። በስጋችን ኃጢአት ብናደርግ ችግር የለውም የሚባል ነገር አልሰማሁኝም። እኔ ያልተባለም ማለት ግን በሌላ ቋንቋ አልተነገረም ማለት አይደለም። እምነትን ሪዲፋይን ያደረጉልን። እኔ አሁንም ጥሪ የማደርገው ነገር በዚህ እንቅስቃሴ ውስጥ ያሉ ሰዎች፣ አንቺ የምታውቂያቸው ብዙ ሰዎች እንነጋገር እስቲ። ለምሳሌ የውሃ ምስክሮችን ብትወስጂ፣ የሐዋርያት ቤተክርስቲያን ሰዎችን ብትወስጂ፣ የእምነት እንቅስቃሴ ሌሎችም በጣም በርካታ መናፍቃዊ እንቅስቃሴዎች ሞርሞኒዝምን ብትወስጂ፣ ሌሎችንም የምናየው ነገር ምንድነው? በአንድ ወቅት የቤተክርስቲያን አባል የነበሩ ሰዎች ናቸው። ለየት ባለ መልኩ የእምነት እንቅስቃሴ ትምህርት በጣም አደገኛነቱን ታነሳለህና እንዴት እንዲዘልቆ ገባ? ምንድነው ምንጩ? በጣም አደገኛ የሚያደርገውስ ነገር ምንድነው? ጤና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ የኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። በመላው ዓለም ሆናችሁ በኒቆዲሞስ ሾው ዩቲዩብ ቻናል እና በኤልሻዳይ ቴሌቪዥን የምትከታተሉት የእንግዳ ፕሮግራሜ ነው። ቆይታችሁን ከኔ ጋር እንድታደርጉ ግብዣዬ ነው። የተወዳችሁ ተመልካቾች፣ ዛሬ ይዤላችሁ የመጣሁት እንግዳ እጅግ በጣም የምናከብረው እጅግ በጣም የምንወደውና ላለፉት 40 ዓመታት በሚባል ደረጃ በኢትዮጵያ ቤተክርስቲያን አስተምህሮች ዙሪያ ትልቅ አሻራ ያለው በርካታ መጽሐፍትን የጻፈ በመጽሐፍ ቅዱስ ትርጉም ስራዎችም በብዛት ሲሳተፍ የኖረና በተለይም ደግሞ በዕቅበተ እምነት አገልግሎቱ የምናውቀውን እጅግ በጣም የምናከብረውን እንግዳን ይዤላችሁ የመጣሁት ዶክተር ተስፋዬ ሮበሌ ነው ዛሬ እንግዳዬ። ብዙዎቻችሁ እንግዲህ ወደ ኢትዮጵያ መምጣቱን ሰምታችሁ በጽሁፍ መልእክት ስልክ እባክሽ ሳይቀርብ እሱ ጋር ያለውን ነገር ሳንካፈል እንዳይሄድ ባላችሁ መሰረት ጊዜ እግዚአብሔር ፈቃድ ሆኖ ዛሬ ተገናኝተናል። በሚኖረን ቆይታ ብዙ እንደምትማሩ እንደምትታነጹ ባለሙሉ ተስፋ ነኝ። በድጋሚ አብራችሁን ቆዩ። ዶክተር እንኳን ደህና መጣ። እንኳን ደህና ቆየሽኝ። ታንኪዩ ስለጋበሽኝ። እኔም ጥሬን አክብረ ስለተገኘ ከዚህ ከጠባብ ጊዜ ላይ ይሄንን ጊዜ ቆርሰ ስለሰጠህን በኒቆዲሞስ ሾው ተመልካቾችም ስም ትልቅ አክብሮት ይሰማኛል። በጣም አመሰግናለሁኝ። እግዚአብሔር ያክብርልኝ። አሜን። በአገልግሎትህም ከተጠቀሙ ሰዎች መካከል ነኝ፣ ከታረሙ ሰዎች መካከል ነኝና እግዚአብሔርን ስላንተ እጅግ አድርጌ አመሰግናለሁኝ። ዛሬም በሚኖረን ቆይታ ደግሞ ብዙ ነገር ለክርስቲያኑ ማህበረሰብም ሆነ ከዛ ውጭ ላለው ብዙ ነገር እንደምናበረክት ተስፋ አደርጋለሁኝ። በተለይም ዕቅበተ እምነትን አስመልክቶ የምንነጋገራቸው ነገሮች ትርፋማ ይሆናሉ ብዬ አምናለሁኝ። እንግዲህ ቅድም እንዳልኩት ላለፉት 40 ዓመታት ጌታን ካገኘህበት ጊዜ ጀምሮ በቀጥታ ወደ አገልግሎት እንደገባህ አንዳንድ ቦታዎች ላይ ሳደምጥ ነበርና በተለይም በአስተምሮ ዙሪያ ላይ እንደሚሰራ ሰው በዕቅበተ እምነት ዙሪያ ላይ እንደሚሰራ ሰው የምታያቸውን ዋና ዋና ችግሮች ነው ዛሬ የምንነጋገረው ብዬ አስባለሁኝ። ምንድናቸው እስኪ እነዚህ ዋና ዋና ተግዳሮቶች የምትላቸው ዋና ዋና ክፍተቶች የምትላቸው አንተ ባለህ ቆይታ ያያቸው ነገሮች ምን ምንድናቸው? እንግዲህ እንደምታውቂው ክርስቲያኑ ማህበረሰብ እግዚአብሔር መጽሐፍ ሰጥቶናል አይደል? ብሉያትን ሰጥቶናል፣ አዲሳትን ሰጥቶናል እና ከዚህ ላይ ደግሞ የተውጣጡ ትምህርቶች አሉ። እንደዛ የነገረ መለኮት የምንለው እሱን ነው እና ስለ እግዚአብሔር አለ፣ ስለ እግዚአብሔር መግቦት አለ፣ ስለ ክርስቶስ ድነት አለ፣ ስለ ሙታን ትንሣኤ አለ፣ ስለ ተለያየ ነገር አለ። ይህንን ነገር ቤተክርስቲያን እንግዲህ የዳነው ማህበረሰብ በትክክል መማር አለበት አይደል? ማወቅ አለበት እና ቤተክርስቲያን እንግዲህ ይህንን ነገር በአንድም በሌላ ምክንያት ይህን ነገር ሳታሟላ ስትቀር ሰዎች በቀላሉ ወደ ተሳሳተ ትምህርት ውስጥ ወደ ተሳሳተ ትንታኔ ውስጥ ይገባሉ ማለት ነው። እና እንግዲህ ትልቁ ችግር የማስተማር ችግር ነው ብዬ ነው የማስበው። እና እንደውም በታሪክም እንደምናየው ለምሳሌ የውሃ ምስክሮችን ብትወስጂ፣ የሐዋርያት ቤተክርስቲያን ሰዎችን ብትወስጂ፣ የእምነት እንቅስቃሴ ሌሎችም በጣም በርካታ መናፍቃዊ እንቅስቃሴዎች ሞርሞኒዝምን ብትወስጂ፣ ሌሎችንም የምናየው ነገር ምንድነው? በአንድ ወቅት የቤተክርስቲያን አባል የነበሩ ሰዎች ናቸው። በአንድ ወቅት
በኢቫንጀሊካል ክርስቲያኒቲ ውስጥ ቦታ የነበራቸው ሰዎች፣ መሪ የነበሩ ሰዎች ናቸው። ከዛ ወጥተው ነው እንግዲህ መናፍቃዊ እንቅስቃሴ የጀመሩት። ስለዚህ ይህ የሚያሳየው ነገር ምንድነው? ቤተክርስቲያን ስራዋን በትክክል ብትሰራ ኖሮ ሰዎች መናፍቃዊ እንቅስቃሴ አይከተሉም ነበር ብለን ነው የምንለው። አንድ ቫን ባለን የሚባል በመናፍቃን ላይ የሚሰራ ትልቅ ምሁር ምን ይላል? ኑፋቄ አንፔድ ቢል ኦፍ ዘ ቸርች ነው። ምን ማለቱ ነው? ቤተክርስቲያን ያልከፈለችው ዕዳ ነው ይላል። እና በትክክል ብታስተምር ኖሮ ሰዎች በትክክል መሰረተ እምነታቸውን ቢያውቁ ኖሮ ሊወጡ አይችሉም። አንድ ግለሰብም ደግሞ ቢወጣ ሊከተሉት አይችሉም ነበር። አየሽ። ስለዚህ ሰዎች የሚወጡትም ሌሎችም ደግሞ ሰዎች የሚከተሏቸው እውነት ስለሚመስላቸው ነው። ማንም ሰው ቢሆን እያወቀ ሐሰት መሆኑን እያወቀ አንድ ነገር ሊከተል አይችልም። ተሳስቶ ነው። ማንም ሰው ቢሆን ተሳስቶ ነው የሚከተለው። እና ሰዎች በማይሳሳቱበት ደረጃ መሰረተ እምነቷን በደንብ አርጋ ጠንቅቃ ጥልል ጥንፍፍ አርጋ ማስተማር የቤተ ክርስቲያን ኃላፊነት ነው ብዬ እላለሁ። ይሄ ነገር ሳይሟላ ሲቀር ሰዎች በቀላሉ የትኛውን ጥቅስ እንግዲህ ጥቅሶች ሂር ኤንድ ዜር የተለቃቀሙ ጥቅሶችን በመገጣጠም በቀላሉ ሰዎችን ሊያሳስቱ ይችላሉ ማለት ነው። እና እንግዲህ እኔ ቫን ባለን የሚለው ነገር ይመቸኛል። አንፔድ ቢል ኦፍ ዘ ቸርች ነው። ቤተ ክርስቲያን ያልከፈለችው የዕዳ ደብዳቤ ነው ኑፋቄ። አሁን በጥንቷን ቤተ ክርስቲያን ብትመለከቺ ለምሳሌ ኒቂያ፣ ቆስጠንጢንያ፣ ኬልቄዶን፣ ኤፌሶን የሚባሉ ጉባኤዎች እኮ የተሰበሰቡት መናፍቃን ከመካከላቸው ስለወጡ እነ አሪዮስ፣ እነ ሰባሊዮስ፣ እነ ንስጥሮስ ምናምን የሚባሉ የተለያየ አስተምሮ የነበራቸው ሰዎች የነሱ ትምህርት ነው በጣም ቤተክርስቲያንን ስለረበሸ ነው። እንደውም እኮ ዛሬ አሁን አንቀጽ ሃይማኖቶቻችን አሉ አይደለም? እነሱን አሁን በየቤተ ክርስቲያኑ የምንላቸው ነገሮች እኮ እነዚህ ጉባኤዎች ምንድን ነው የሚሻለን ብለው መክረው ቤተክርስቲያንን ሕልውናዋን እስከምታጣ ድረስ ያነቃነቋት ነገሮች ናቸው እነዚህ ትምህርቶች። እና ለነዛ ነው እንግዲህ መልስ አጸፋ ለመስጠት ነው ማለት ነው ይሄን ነገር የወጣው። እነዚህ አሁን ለምሳሌ ጸሎት ሃይማኖት የሚባል በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ጸሎት ሃይማኖት የሚባለው በመካነ ኢየሱስ ደግሞ እምነታችንን የምንገልጽበት አለ። እኔ ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ ምናምን የሚሉት አንቀጽ ሃይማኖቶች የወጡት ከመናፍቃን ጋር በተያያዘ እንደው ምን ይባላል መሰለሽ? የነገረ መለኮት ታሪክ የመናፍቃን ታሪክ ነው ይባላል። ምን ማለት ነው? ነገረ መለኮት በአሁን ባለው ደረጃ በደንብ ጥልል ጥንፍፍ ብሎ መሰራት የቻለው መናፍቃን ስህተት የሆነ ትምህርት በማስተማራቸው ነው። እኛ ይሄን ነገር እናምናለን፣ ይሄን ነገር ደግሞ አናምንም፣ እናምናለን አናምንም እየተባለ ነገር በወጣው እንትን ነው። ስለዚህ በየዘመናቱ እንግዲህ ቻሌንጆች አሉ። ስለዚህ ዞሮ ዞሮ እንግዲህ የመናፍቃን መበራከት ትልቁ ችግር ቤተክርስቲያን የራሷን ኃላፊነት በሚገባ መወጣት ባለመቻሏ ነው ብዬ ነው የማስበው። እንደው ችግሮቹን ለመፍታት እየሄዳችሁ ያላችሁበት መንገድ አለ። በተለይም በአንተ አገልግሎት በዚህ በዕቅበተ እምነት ዙሪያ በስነ መለኮትና በዕቅበተ እምነት ዙሪያ ጊዜ ወስዶ ረጅም ጊዜ እንደተማረም በዚህ ዙሪያም እንደሚያገለግል ሰው አሁንም ደግሞ አመጣጥህም ከዚሁ አገልግሎት ጋር የተያያዘ ነው። የተሰሩ ስራዎች አሉ። በአጠቃላይ እስኪ የተጀመሩ ጅማሬዎች፣ እየተሰሩ ያሉ ስራዎች፣ አሁንም መጥተህ የነበረውን እንቅስቃሴ እስኪ ያስቃኝ። እንግዲህ እንደምታውቂ እኔ የመጀመሪያ መጽሐፌ ታትሞ የወጣው በ1990 ዓመተ ምህረት ነው። በአበሻ ማለት የዛሬ 28 ዓመት ነው ማለት ነው። የይሖዋ ምስክሮችና አስተምሯቸው የሚለው ነው የመጀመሪያ መጽሐፌ። እንግዲህ ላለፉት 28 ዓመታት ከ22 በላይ መጽሐፍት ታትመው ተሰራጭተዋል። በዚሁ በአብዛኛው እኔ የሰራሁት በመናፍቃን አካባቢ ነው። በይሖዋ ምስክሮች ላይ ያለኝ፣ በሐዋርያት ቤተክርስቲያን ላይ ያለኝ፣ በእምነት እንቅስቃሴ ፌዝ ሙቭመንት የሚባለው በነ ኬኔት ሄጌን ኬኔት ኮፕላንድ ትምህርትም ላይ እኔና ሚኒሊክ ያዘጋጀነው መጽሐፍ አለ። የተለያዩ አውደ ጥናታዊ ጽሁፎችም ወጥተዋል። እና እንግዲህ አቅሜ በፈቀደው መጠን እኔ እግዚአብሔር እንግዲህ ጌታን ካመንኩ በኋላ እንደ ዋና አገልግሎት አድርጌ የወሰድኩት ዕቅበተ እምነትን ነው። እና ትምህርቴም ደግሞ ማስተርሴም ዶክትሬቴንም የሰራሁት በዕቅበተ እምነት ዙሪያ ነው። እና እንግዲህ አቅሜን ያህል ጥረት እያደረግኩኝ ነው። ምን ያህል ተሳክቶልኛል አልተሳካልኝም እንግዲህ እኔ ብዙ ግምገማ አላካሄድኩም፣ ሪሰርች አልሰራውም። ስለዚህ ምናልባት ወጣቱ ትውልድ ደግሞ ወደፊት የተስፋዬ ኢምፓክት ምንድን ነው ብሎ ምናልባት ሊሰራው ይችል ይሆናል ብዬ ነው የምለው። ዞሮ ዞሮ ግን የኔ ኢምፓክት ምን ያህል ነው፣ ጠንካራ ነው ጠንካራ አይደለም፣ ምን ያህል ፐርሰንት ነው የሚለው አይደለም ዋናው ጉዳይ። የኢትዮጵያ ቤተክርስቲያን ግን ምን ያህል ታንጻለች፣ ምን ያህል ወደ ቃሉ ተመልሳለች፣ ምን ያህል ጌታ እንግዲህ
እናንተ የዓለም ብርሃን ናችሁ፣ እናንተ የዓለም ጨው ናችሁ ብሎናልና ጨውነቷን ምን ያህል ጠብቃ ኖራለች፣ ብርሃንነቷ ምን ያህል ጠብቃ ኖራለች የሚለው መሰለኝ ዋናው ነገርና እንግዲህ በዛ ነገር ላይ እኔ የሰራሁት ሪሰርች የለም እንዳልኩሽ ብዙ የኔ መጽሐፍት በተለያዩ የመጽሐፍ ቅዱስ ኮሌጆች ውስጥ ማስተማሪያ ሆነው ያ ኩራት ይሰማኛል። እግዚአብሔርን ደግሞ ፍሬያማ እንደሆንኩኝ አስባለሁ። እንደዛ ነው የሚሰማኝ። እንደውም አንዳንድ አሁን በአማርኛ ሰዋሰው ላይ የሰራሁት መጽሐፍ አለ ሆያተ ጥበብ የሚል እሱ አሁን በአንዳንድ እኔ እንግዲህ ሜጀሬም አይደለም ማይነሬም አይደለም አማርኛ ግን አማርኛ ሰዋሰው በጣም ሰዎች ወደውት በጣም እንደሚጠቀሙበት ሰምቻለሁ። ሌላው ሎጂክ ላይ ስነ አመክንዮ የሚል መጽሐፍ አለኝ። እሱም እንደዚሁ የተለያዩ ሴኩላር ኮሌጆች ሁሉ እንደሚጠቀሙበት ነው። እንደውም አሁን በታተመው አንዳንድ ኮሌጆች እንፈልጋለን በብዛት ብለው ጠይቀውኛልና ጥሩ ነው ብዬ ነው የምለው። እንግዲህ ጥሩ እየተሰራ ነው ብዬ ነው የምለው። አሁን እንደምታውቂው ከመጣ ወዲህ ወደ 7 አካባቢዎች ሄደን አገልግለናል። በጣም በርካታ መጽሐፍት ነው በአይሱዙ ትልቅ መኪና ጭነን ነው ይዘን ይሄድ ነው። ስንመጣ አዲስ አበባ ስንገባ አንድም መጽሐፍ አልነበረንም። ሁሉንም ጨርሰን ነው የመጣ ነው እና ከዚህ በፊት የተሰሩ ስራዎች ሰው ስለጠቀማቸው በጣም ሰው እንደው በእልልታና በሆታ ነው የተቀበለው ማለት እችላለሁ። እና እኔ በጣም ሰርፕራይዝ ሆኛለሁ እውነት ለመናገር ከሆነ በእያንዳንዱ ጉባኤዎች ሶሻል ሚዲያ ላይ የተሹ ከሆነ አላውቅም እስከ 8000 ሰዎች የተገኙበት አውደ ጥናት ነበረ። ከምሳ በፊት 4 ሰዓት አስተምራለሁ፣ ከምሳ በኋላ 4 ሰዓት፣ ማታ ደግሞ ዩኒቨርሲቲ ተማሪዎችን ለ2 ሰዓት አስተምራለሁ። እንደውም አብያተ ክርስቲያናት በትልልቅ ባስ እየጫኗቸው ወደ አዳራሽ ያመጧቸዋል። ሲጨርሱ ደግሞ ከአዳራሽ ወደ ትምህርት ቤቱ ይመልሷቸዋል። እንደውም ምሳ የሚበሉበት ሰዓት 2 ሰዓት አካባቢ ነበር የሚያልቀው። አራዝመው ነበረ እስከ 4 ሰዓት እስከ 3 ሰዓት ይራዘምልን ብለው አብያተ ክርስቲያናት ዩኒቨርሲቲዎቹን ጠይቀው እንደዛ ተደርጎ ነበረ። ደንሳ ባዬ፣ አለታ ወንዶ፣ አዋሳ፣ ዲላ፣ ወላይታ ሶዶ፣ ዱራሜና ሆሳና ነው ያገለገልነው። 21 ቀን ነው ያገለገልነው። በዚህ 21 ቀን ውስጥ ምናልባት 10 ሰዓት ከምሳ በፊት 4 ሰዓት ከምሳ በኋላ 4 ሰዓት እና ማታ 2 ሰዓት እና በ21 ቀን ሙሉ ለ10 ሰዓት አስተምሬያለሁ ማለት ነው። እና ሰው በጣም ጥሩ ነገር ነበረ። አንዳንድ ሰዎችም ከሐዋርያት ቤተክርስቲያንም ሰዎች በአሁኑ በጣም ትኩረት ያደረኩት በሐዋርያት ቤተክርስቲያን መጽሐፍ ወደ 750 ገጽ ያለው መጽሐፍ ታትሟል። አይተሹ ከሆነ አላውቅም። እሱን ነው ወደ ማሰልጠኑ ላይ ያተኮር ነው እና በጣም ጥሩ ነገር ነበር ብዬ ነው የምለው። ለምሳሌ በሆሳና በነበረን ፕሮግራም ላይ ወደ 40 ሰዎች ወደ ጌታ መጥተዋል ከሐዋርያት ቤተክርስቲያን የሆኑ ሰዎች። እኛ ደግሞ እዚህ ከገባን በኋላ 21 ሰዎች ተጨማሪ የቃሊዮት ቤተክርስቲያን እናት ቃሊዮት ቤተክርስቲያን የሚባል ሆሳና ያለው ቸርች እዛ መጥተው ጌታ እንደተቀበሉ ሰምተናል። ዱራሜ በነበረን ፕሮግራም 7 ሰዎች ወደ ጌታ መጥተዋል እና እንግዲህ ወደ ጌታ አይመጡም አሉ። ሌላው ደግሞ ምንድነው ብዙዎቹ ደግሞ ቻሌንጅ ሊሆኑ ይመስለኛል በእኔ ሀሳብ። ነገ ደግሞ ወደፊት እንግዲህ ዘር የተዘራ ዘር አለ። ያ ነገር እያደገ ሲመጣ ወደ ትክክለኛው መሰረተ እምነት ይመጣሉ ብዬ ተስፋ አረጋለሁ እና በጣም የተሳካለት ነበር ብዬ ነው የምለው። እንደውም ምናልባትም በዚህ መጠን የተሳካ ፕሮግራም አድርጌ የማቅ አይመስለኝም። የተወሰኑ ጉባኤዎችን አገለግላለሁ እንጂ እንደዚህ ጠጠር መጣ እስከማይኖር ድረስ በሰው ግጥም ብሎ እንግዲህ ተመልከች ለ8 ሰዓት መማር ትልቅ ነገር። ረሃብም እንዳለ ነው ያየው፣ ጥማትም እንዳለ ነው። ነገሩ ደግሞ በጣም ሬሌቨንት በጣም ወቅታዊ እንደሆነ አንድ ሰው ወቅታዊ ዘላለማዊ ይላልና ልክ ነው። ወቅታዊም ነው ዘላለማዊ የሆነም ነገር ነው የተደረገው ብዬ ነው የማስበው። ሌላውን ብዙ ሰዎችም ያሉን ነገር ምንድነው ተስፋዬ በዚህ አውደ ጥናት ለካ መናፍቃንን መርታት ይቻላል፣ መናፍቃኑ ወደ ትክክለኛው መሰረተ እምነት ማምጣት ይቻላል ለካ ወደሚለው ትምክት አድሮብናል። እንደሚቻል ነው ያሳየህን ብለዋል። ያ ትልቅ ነገር ነው እና በጣም አጠናክረን መስራት አለብንም ደግሞ ብዬ እላለሁ። ይሄ ገና ጅማሮ ነው። በጣም አጠናክረን ብንሰራ
የኢትዮጵያ ቤተክርስቲያን በጣም ትጠናከራለች ብዬ አስባለሁ። በአንድ በኩል ብዙ ችግሮች አሉ፣ ብዙ ስህተቶች፣ ብዙ ጥፋቶች አሉ። በሌላ በኩል ደግሞ ትውልዱ እውነትን ለመፈለግ እና ለመማር ያለው ጥማት ደግሞ በጣም ተስፋ ሰጪ እንደሆነ ነው። ፎቶዎችን እያየሁኝ ነበር እኔም በፌስቡክ ላይ ያጋራሃቸውን እና ያ ሁሉ ሰው የሆነ የፈውስ ፕሮግራም ምናምን ነው የተለመደው በዚህ መጠን መገኘትና እምነትን ስለመመከት ለመማር ያ ሁሉ ሰው መሰብሰቡ ትልቅ ተስፋ ሰጪ ነው ለቤተ ክርስቲያን ብዬ አይቻለሁኝ። እኔም ዕቅበተ እምነት አገልግሎት እንደው ከሚዲያው መግነን ጋር ተያይዞ ቅርብ ጊዜ ላይ ነው በጣም እንደዚህ ገኖ የተሰማው ብዬ አስባለሁኝና ግን እንደው ያንተን ታሪክ ዝም ብዬ ሳገላብጥ ሳይ የዛሬ 35 ዓመት ጀምሮ መጽሐፍም ከመጽሐፍህ በፊት በዚህ አገልግሎት ላይ ተተጋ እንደነበረ ሳይ ስሙን ሁሉ የማያውቁ ክርስቲያኖች አሉ። ምንድነው ደግሞ ዕቅበተ እምነት የሚሉ ያሁን የቅርብ ሰሞን አገልግሎት የሚመስላቸው ሰዎች አሉና እንደው እስኪ ምንነቱን ትንሽ ነገር ባጭሩ ብታስቀምጥልን ደስ ይለኛል። ከዛ በፊት አንድ መለስ ልበልና አንድ ጥሩ ነገር ቅድም የተናገርሽው ወጣቱ ትውልድ ላይ ያለው ነገር እኔም በጣም ነው ያስገረመኝ። በተለይ ወላይታ ሶዶ በነበረን የሶዶ ዩኒቨርሲቲ ተማሪዎችን ስናገለግል ማታ ማታ ነው እንዳልኩሽ የምናገለግላቸው ቀን ትምህርት ላይ ስለሆኑ እና መጨረሻ ላይ ልጸልይላችሁ አልኳቸው። ወጣቱን ልጸልይላችሁ እና ወደፊት በዕቅበተ እምነት ማገልገል የምትፈልጉ ወጣቶች ልጸልይላችሁ ደስ ይለኛልና እጃችሁን አሳዩኝና ልጸልይላችሁ አልኳቸው እና በጣም በርካታ ሰዎች በርካታ ወጣቶች እጃቸውን ኦልሞስት ዘ ሆል ክላስ ማለት ወደ 8000 7000 የሚሆን ነው አዳራሽ ውስጥ የተሰበሰበው ወጣት ሁሉም እጃቸውን እንትን አድርገው በቃ እኛ ለዕቅበተ እምነት ነው መማር የምንፈልገውና ለዚህ ነገር ጸልይልን ብለው እጃቸውን ያ በጣም ቻሌንጅ አደረገኝ። በጣም ቻሌንጅ አደረገኝ። ለካ ሰው ለካ ያነባል፣ ለካ እያየ ነው ማለት ነው፣ እያወቀ ነው ማለት ለካ ስራዎቻችን ገባሽ እኔም ትንሽ የምሰራቸው ስራዎች ለካ በፍሬ እያፈሩ ነው ብዬ እንድል ነው ያደረገኝ። እኔ በዛ ነገር በጣም ነው እግዚአብሔርን ያመሰገንኩትና እኔ እንደውም በአንዳንድ ወቅት እንደ መታከትም ብዬ ነበረ ይሄ ነገር ዝም ብሎ አድካሚ ነገር ነው የሚል አይነት ነገር መስሎኝ ነበርና በዛም ንስሐ ገብቻለሁ ልልሽ ፈልጌ ነው። ለካ እግዚአብሔር እየሰራ ነው፣ በስራ ላይ ነው ያለው። እኛ አንዳንድ ጊዜ ስላላየ ነው ምንም እንዳልተሰራ እናስባለን እንጂ እግዚአብሔር በስራ ላይ እንደሆነ ያየውበት ነገር ነው። በጣም በዛ ተጽናንቻለሁ። ዕቅበተ እምነት እንግዲህ ያው እንደምታውቂው አቀበ ማለት ጠበቀ፣ ከለከለ፣ አገደ ማለት ነው። እንግዲህ አቃቤ የሚለው ቃል እንግዲህ ከማቀብ ጋራ ከመጠበቅ ከመከልከል ጋራ የተያዘ ነው። አቃቤ እምነትን ማቀብ ለምሳሌ አቃቤ ሕግ ብለን ስንል ሕግን መጠበቅ ሕግን ማስጠበቅ እንደሆነ ሁሉ አቃቤ እምነት ብለን ስንል እምነትን መጠበቅ ማስጠበቅ ማለት ነው። በገቢር ግስ በተገብሮ ግስም ማለት ነው። የሚጠብቅም ከእንደገና የሚያስጠብቅም ነው ማለት ነው። እንደሱ ነው። እንግዲህ ዕቅበተ እምነት ዋናው ነገር ምንድን ነው? ሰዎች መሰረተ እምነታቸውን እንዲያውቁ ከእንደገና ደግሞ ከሚያሳስቱ እውነት ከሚመስሉ ነገርን ከሚያሳስቱ መናፍቃዊ እንቅስቃሴዎች እንዲጠበቁ የሚያደርግ ነው። በመናፍቃን እንቅስቃሴ ውስጥ ያሉት ሰዎች ወደ ትክክለኛው መሰረተ እምነት እንዲመጡ የሚረዳ የአገልግሎት ዘርፍ ነው። ይሄ ነው ዕቅበተ እምነት። አገልግሎቱ በውስጡ ያቀፋቸውን ነገሮች የሚተገበርባቸውን መንገዶች እንደው ጥቂት ብታሳየን የበለጠ አገልግሎቱን አንደርስታንድ ለማድረግ ይጠቅመናል ብዬ አስባለሁኝ። ምክንያቱም ሚዲያ ላይ የሆኑ ጽሁፎችን ከመጻፍ ያለፈ የማይመስላቸው ሰዎች አሉ። ለአገልግሎቱ ልክ ያልሆነ አመለካከት ያላቸውም ሰዎች አሉ። እንደው መሳደብ ብቻ እንደው መንቀፍ ብቻ የሚመስላቸው ሰዎች አሉና በምን አይነት መንገድ ነው የሚተገበረው? ምን አይነት ሜቶዶች አሉት? እንግዲህ ዋናው ትህትና ነው እንደምታውቂው እና ምንም ዞሮ ሰው ምንም ያህል ብናውቅ ዋና ዓላማችን ሰዎች የጌታ ደቀ መዝሙር እንዲሆኑ ነው አይደል? ዋናው ዓላማችን ያ ነው። ሌላ ምንም ዓላማ የለንም። ሰዎች ከድርጅት ወደ ድርጅት ወይም ከሃይማኖት ወደ ሃይማኖት እንዲገላበጡ አይደለም። ዋና ዓላማችን መሰረተ እምነታቸውን እንዲያውቁ ነው። ክርስቶስ ኢየሱስን እንደ ግል አዳኛቸው አድርገው እንዲቀበሉ፣ በተቀበሉት ደግሞ እምነት ጸንተው እንዲኖሩ አለ አይደለም? ደስተኛ ሆነው ጌታ ከኛ የሚጠብቀውን ነገር እያደረገ እንድንኖር ነው። ይሄ ነው ዋናው ዓላማ። ግን የእድል ነገር ሆኖ ትንሽ ስነ ምግባር የጎደላቸው አንዳንድ ሰዎች አገልግሎት ውስጥ ገብተዋል። ነገሩን ጭቅጭቅ አድርገውታል። ዘለፋ፣ ንትርክ፣ መጎናተር ወይንም ደግሞ እንደው በነገር መጋረፍ አይነት ነገር አድርገውታል። ያ በዛ ነገር እኔም ማዝናለሁ፣ አንዳንድ ሰዎችም እናዝናለን። በአንጻሩ ደግሞ በጥሩ ሁኔታም እየሰሩ ያሉ ሰዎች አሉ። ሁሉንም መጥፎ ነው ልንል አንችልም፣ ሁሉም ጥሩ ነው ልንል አንችልም።
አንዳንድ ሰዎች ደግሞ ሁለቱንም የሚያጣቅሱ አሉ። ማለት ከጥሩም ከመጥፎም የሚያጣቅሱ ሰዎችንም እናያለን። እና እንግዲህ በተቻለ መጠን እንመክራለን። በትምህርቱም እንደዛ ሆኖ አይደል? አንዳንድ ሰዎች ጥሩ ነገር በአንድ ቀን ያስተምራሉ፣ ሌላ ነገር ደግሞ ጥሩ ያልሆነ ነገር ሊያስተምሩ ይችላሉ። እንግዲህ በየትኛውም አገልግሎት ላይ የሚታይ ነገር ነው። ግን አገልግሎቱ ጠቃሚ አገልግሎት ነው እንዳልኩሽ ነው። በጣም በርካታ ሰዎች ወደ ጌታ ሲመጡ እኔ ተመልክቻለሁ። እኔ አሁን በምኖርበት እኔ አትላንታ ከተማ ውስጥ ነው የምኖረው። በፊት ሚሽገን ነበር የምኖረው። ከትምህርቴ በኋላ ወደ አትላንታ መጥተናልና አትላንታ ያለ ሰው ለ30 ምናምን ዓመት ሐዋርያት ቤት የዮሐ ምስክር የነበረ ሰው እንደውም የዛ የአትላንታ ከተማ ፓዮኒር ማለት ልክኛ መጋቢ እንደምንለው ወይንም ፓስተር እንደምንለው የአንድ የዮሐ ምስክሮች ጉባኤ ዋና ተጠሪ የሆነ ሰው ነው እና ከ30 ዓመት ምናምን በኋላ ድርጅቱን ለቆ ወጥቷል። ተነጋግረን ማለት ነው። እና እንደውም የተማረ ነው። ጊላድ የሚባል ወይም ገላድ የሚባል ትምህርት ቤት አላቸው ኒውዮርክ የሚገኝ እዛ ትምህርት ቤት ውስጥ የተማረ ሰው ነው እና በነበረን እና እኔ ብዙ ፍሬ አይቻለሁ ልልሽ ፈልጌ ነው። በጣም በርካታ ሰዎች ሲመጡ አይተናል። ከዚህ በላይ ምንም ነገር የለም። እንደውም አንድ ጊዜ ምን አለኝ አንድ ሰው ከሐዋርያት ቤተክርስቲያን የመጣ ሰው በአንድ ሶሻል ሚዲያ ላይ ታገኘዋለሽ፣ ኃይሉ ዮሐንስ ይባላል እና ምን አለ የቄስ ነበር፣ በዛ ቤተክርስቲያን በነበረበት ቄስ የነበረ ሰው ነው እና የኔን መጽሐፍት አንብቦ ነው እንግዲህ ለመውጣቱ ምክንያት የሆነው እና ምን ይላል ተስፋዬ ዕቅበተ እምነትን ለእኔ እንኳን ብለህ ብትሰራ እኮ በቂ አይደለም ወይ እና እኔ እንኳን መዳኔ ትልቅ ነገር አይደለም ወይ ብሎ ይላል እና አንድ ሰውም እንኳን መዳኑ ትልቅ ነገር ነው። ዞሮ ዞሮ እኮ ኢንቨስት እያደረግን ያለ ነው በሰው ነው፣ በህንፃ ላይ አይደለም። ህንፃ መጥፎ ነው ማለት አይደለም፣ ግን በድንጋይ ላይ አይደለም ኢንቨስት እያደረግን ያለ ነው። አምሳለ መለኮት ነው በምንለው በሰው ላይ ነው። እግዚአብሔር በፈጠረው በአምሳሉ በፈጠረው ሰው ላይ ኢንቨስት እና አንድ ሰውም እንኳን መለወጥ ከቻለ ትልቅ ነገር ነው ማለት ነው። አንድ ሰውም ከመናፈቃን እንቅስቃሴ ሊገባ ብሎ ቢወጣ ትልቅ ነገር ነው እና እኔ ላለፉት እንግዲህ እንዳልኩሽ 35-40 ዓመት ብዙ ውጤት አይቻለሁ እውነት ለመናገር። አሁን ይሄን ግን እምልሽ ቻሌንጅ የለም ማለት አይደለም። ብዙ ቻሌንጆች አሉ፣ ተስፋ የሚያስቆርጡ ብዙ ነገሮች ሊኖሩ ይችላሉ። ነገር ግን ከተሰራን ሰዎች ይመጣሉ። ዝም ብሎ ንትርክ ነገር አይደለም ማለት ነው። ሰዎች በጣም ሲመጡ አይቻለሁ እና ሰዎች ደግሞ ለካ እንዲህ ነበረ ቋፍ ላይ ደርሰው የነበሩ ሰዎች ሲመለሱም አይቻለሁ። እኔ አሁን አንድ ቆይቷል ጊዜው አንድ ቤተሰብ ሰውየው የዮሐ ምስክር መጀመሪያ መካነ ኢየሱስ ነበረ፣ ግን የዮሐ ምስክር ሆነ። በኋላ ሲሆን ልጆቹን ሁሉ አስተማሪ የነበረ ሰው ነው። በኋላ ልጆቹን ሁሉ እንግዲህ የዮሐ ምስክር አደረጋቸው። በኋላ ግን አንዷ ልጅ ፍቃደኛ አልነበረችም ለመምጣት ወደ የዮሐ ምስክር ለመሆን እና ሰው ይፈለግ ተብሎ እኔን ወደዛ ቤተሰብ ያን ጊዜ ኢትዮጵያ ውስጥ ነበረ የምኖረው እና እኔን ጠሩኝ። ከቤተሰቡ ጋር መነጋገር ጀመርን እና ረጅም ውይይት ነበረ። እንግዲህ የተለያዩ የዮሐ ምስክሮች በጣም ያውቃሉ የሚባሉ ይመጡ ነበረ። ቤተላውያን የሚባሉ አሉ፣ ወደዚህ ወደ ኮተቤ አካባቢ እዛው እየኖሩ ስራቸው የሚሰሩ ቤተላውያን ይሏቸዋል። ከዛም ሁሉ ሰዎች የተጠሩ እየመጡ ይነጋገሩ ነበረ እና ያ ቤተሰብ በአጠቃላይ ተመለሰ መጨረሻ ላይ እና ይህ ትልቅ ነገር ነው፣ በጣም ትልቅ ነገር ነው እና እኔ ዕቅበተ እምነት የማዳን ዝም ብሎ ፀጉር መሰንጠቅ ይመስላቸዋል አንዳንድ ሰዎች። አይደለም። ሰዎች ኢንቴሌክቹዋል ጥያቄ ያለ አእምሯዊ ጥያቄ ያላቸው አእምሯዊ ጥያቄያቸውን አእምሯዊ በሆነ መንገድ መመለስ ነው ማለት ክርስቶስን እንዳያገኙት ገባሽ፣ ወደ ክርስቶስ እንዳይመጡ ደንቃራ የሆነባቸውን ነገር ማንሳት ነው። እነዛ ነገሮች ኢንቴሌክቹዋል ናቸው፣ አእምሯዊ ጥያቄዎች ናቸው። እንደሱ እኮ አይደለም እያለን ክርስቶስን በቀጥታ ሄዶ እንዲገናኘው የሚያደርጉ መሰናክሎችን የሚያነሳ አገልግሎት ነው እና ግን እንዳልሹ በትህትና ነው መደረግ ያለበት። አንደኛ ጴጥሮስ ላይ የሚለው ነገር ምዕራፍ 3 ቁጥር 15 ላይ የሚለው ነገር በየዋህነት አድርጉት፣ በትህትና አድርጉት ይላል። ስለ ዕቅበተ እምነት ሲናገር ማለት ነው። በእናንተ ስላለ ተስፋ ለሚጠይቋችሁ ሁሉ መልስ ለመስጠት ዘውትር የተዘጋጃችሁ ይሁኑ፣ ነገር ግን በትህትና አድርጉት፣ እግዚአብሔርን በመፍራት አድርጉት፣ እግዚአብሔርን በማክበር አድርጉት ይላል እና ስለዚህ ትህትና ባለበት ነገር የሰውን ልብ ይነካል ምንም ቢሆን። አለበለዚያ አውቃለሁ ባይነት ይሆናል። ዝም ብሎ የኔ እውቀት ከአንተ እውቀት የበለጠ ነው የአይነት ክርክር ይሆናል። በሱ ደግሞ ማንም አይታነጽም። እንደምታውቂው አሁን በዕቅበተ እምነት ምን ይባላል መሰለሽ?
ሙግትን ማሸነፍና ግለሰቡን ማሸነፍ የተለያየ ነገር ነው። እኔ አሁን በሆነ ነገር ላይ እኔና አንቺ ብንከራከር እኔ ኢንቴሌክቹዋሊ ከአንቺ የተሻለ ሙግት ላቀርብ ይችል ይሆናል። ግን ያ ማለት አንቺ ትመጫለሽ ማለት አይደለም። ገብቶሻል? ስለዚህ ሙግቱን ማሸነፍ አንድ ነገር ነው። ከእንደገና ደግሞ ሰውየውን ማሸነፍ ደግሞ ሌላ ነገር ነው። አየሽ? ስለዚህ ሙግትን በሙግት እናሸንፋለን። ሰውየውን ግን የምናሸንፈው በትህትና ነው የምናሸንፈው፣ ዝቅ በማለት ነው የምናሸንፈው። ይህ ሰውዬ እኮ እውነተኛ ሰው ነው። ይህ ሰውዬ እኮ እኔን ለመርዳት ነው የመጣው፣ እኔን ሃይማኖቴን ሊያስጥለኝ፣ እኔን እንደማላውቅ ሊነግረኝ አለ ሊያበሻቅጠኝ አይደለም የመጣው፣ ይህ ሰውዬ እኔን ሊረዳኝ ነው ብሎ እንዲል ነው የምታደርግ። ያ ደግሞ ትህትና ነው የሚያስፈልገው። ፍጹም ዝም ብሎ ለበጣዊ የሆነ ትህትና ሳይሆን እውነተኛ ትህትና ያስፈልጋል። እና እንደዛ ከሆነ ሰዎች እኛ አሁን አንዳንድ ቦታ ሲሳደቡ ሰማለሁ እና ይህ ትክክል አለ። እኛን መሰደብ ያለብን እኛ ሰዎች እንድንሰድብ አልተጠራንም። እንደውም ባይመጡ ይሻላል ከምንሰድባቸው፣ ሰድበናቸው ከሚመጡ ሳንሰድባቸው ባይመጡ ይሻላል ነው የምለው። ምክንያቱም ዞሮ ዞሮ ውጤትን የሚወስነው እግዚአብሔር ነው። እኔ በትህትና ማገልገል የኔ ፈንታ ነው። ሰውየውን መቀየርና ያለ መቀየር ግን የእግዚአብሔር ጉዳይ ነው። አየሽ፣ የኔ ጉዳይ አይደለም። ስለዚህ እኔ እግዚአብሔር የሚጠይቀን ነገሩን በትክክል አድርገኸዋል ነው እንጂ ለውጠኸዋል አይደል። ለውጠው እኔማ ምን ለውጣለሁ? የሚለውጥ እግዚአብሔር ነው። ገብቶሻል? እና ስለዚህ እኔ እንደውም በትክክል መደረጉ ላይ ነው ትኩረት ማድረግ ያለብን። እኔ አሁን ያደረኩት በጣም በትክክል ነው ወይ? ሰውየውን አክብሬ ነው ወይ? እያደመጥኩት ነው ወይ? ዝም ብያለሁ አይደለም። አለማወቁን አለመቻሉን ቲፎዞ በማስነሳት አለ። እንደዛ መሆን የለበትም። ሰዎች ኦነስት የሆነ ጥያቄ ያላቸው ኦነስት በሆነ ሁኔታ መመለስ አለብን ብዬ ነው የምለው። እና እኔ በዚህም አጋጣሚ የምለው በቅበተ እምነት ላይ የሚሰሩ ሰዎችን በጣም ትህትና ያስፈልጋል። በቃ ትህትና ክርስትና እንደውም ትህትና ነው። እንደውም አርማችንም መስቀል እኮ ነው አይደለም? ጌታ የሞተበት መስቀል ነው እና ትህትና ነው። የዓለም ፈጣሪ እርቃነ ስጋውን ተንጠልጥሏል ብለን ነው የምናምነው። ይህ ትልቅ ነገር ነው እና አምላክ ያለ ልክ ነው ዝቅ ዝቅ ያለው አይደለም። የፍጡራኑን እግር ነው ያጠበው። መጽሐፉ የሚለው ሁሉ በእርሱ ሆነ ይላል። ይህ ጽንፈ ዓለም የሆነው በእሱ ነው፣ በክርስቶስ ነው የሆነው። የዓለማት ፈጣሪ እግር አጠበ ማለት በጣም የሚያስደንቅ ነገር ነው። በጣም በጣም የሚያስደንቅ ነገር ነው። የደቀ መዛሙርቱን እግር አጠበ። እናንተ ጌታ ትሉኛላችሁ አይደለም ግን ብሎ አጠባቸው። ይህ ትልቅ ትህትና። እንደውም እኔ በአንድ መጽሐፌ ላይ እግዚአብሔር የጤፍ ሽራፊ እንኳን የሚያክል ትዕቢት እንዲኖረን እንኳን አልፈቀደልንም ማለት ነው። አምላክ በዚህ መጠን ዝቅ ካለ እኛ ምን ቀረልን? ምንም ያህል ብናውቅ፣ ምንም ያህል እውቀት ቢኖረን ማለት ነው፣ ምንም ያህል ገንዘብ ቢኖረን፣ ምንም ያህል ቆንጆ ብንሆን፣ ምንም ያህል ምን ብንሆን በቃ አምላክ በዚህ መጠን ራሱን ዝቅ ካደረገ እኛ ምን ይቀርልናል? እና ትህትና ነው የሚያስፈልገው። ሰዎች በትህትናችን ነው በፍቅራችን ነው ሊያውቁን የሚገባው። እና ያ ማለት ግን ኢንቴሌክቹዋሊ በጣም ሬገረስ የሆነ ትምህርት ያስፈልጋል። ልክ ነው፣ እሱን እስማማለሁ። በጣም 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 ፈጽመን ጨልጠን ማወቅ አለብን ብዬ እስከ ጥግ ድረስ መማር አለብን ብዬ ማምናለሁ። ኢንቴሌክቹዋሊ ዊን ማድረግ የኛ የተሻለን አይዲያ እንዳለን ማሳየት መቻል አለብን። እስማማለሁ በዛ ላይ። ግን ዞሮ ዞሮ ግን ሰረገላው ግን ትህትና ነው። ሰረገላው ግን ወደ ሰው ልብ የምናደርሰው በትህትና ነው፣ በፍቅር ነው የምናደርሰው፣ እግር በማጠብ ነው የምናደርሰው። ሰዎች እንደው ቢጋበዙብን ሊመቱን እንኳን ቢጋበዙ ከመሸሽ ውጭ እኛ እንደነሱ መጋበዝ አለብን ብዬ አይደለም። እንደዛ አይደለም ጌታ ያለው። እኔ አንድ በቤተ ክርስቲያኔ ኮልፌ ቃሊዮት ውስጥ የኖሩ አንድ እናት አሉ። ከ50 ዓመት በላይ ጌታን ያገለግሉ የነበሩ፣ አሁን በሕይወት የሉም፣ ወይዘሮ ሮማን የምንላቸው። አንድ ጊዜ ሰዎች ለምስክርነት እንወጣ ነበር ድሮ በደርግ ዘመን እና ሁለት ሆነን እንወጣ ነበር። አሁን መኖሩን አለመኖሩን እርግጠኛ አይደለሁም። እና ስንወጣ አንድ ሰው በጥፊ መታቸው እና እንግዲህ ትልቅ እናት ናቸው። በዛን ጊዜ ምናልባት 70 ዓመት 75 ዓመት ሊሆናቸው ይችላል። እና አንድ ወጣት በጥፊ መታቸው እና በኋላ ተሞክሮ የሚባል ነገር አለ። ወደ ቤተ ክርስቲያን ተመልሰን ከመጣን በኋላ እንዴት ነበረ ወተን ምስክርነታችን እንዴት ነበር? ምን አይነት ሰው አገኘን? የዳኑ ሰዎች ነበሩ ወይ ብለን እንነጋገራለንና ስንነጋገር አይ አንዱ ሰው ሮማንን እኮ በጥፊ መታቸው አንድ ወጣት ብሎ አብሯቸው የወጣ ሰው ተናገረ። እሳቸው ምንም አልተናገሩም፣ እንደው መመታታቸውንም አልተናገሩም። በኋላ እሳቸው ምን አሉ ሲናገሩ አይ የስራው ባህሪ ነው አሉ። የስራው ባህሪ ነው አሉ። በጥፊ መመታት የስራው ባህሪ ነው፣ ለመመታት ሁሉ ነው የወጣ ነው ብለው አሉ።
እና እንዲህ ነው ልንመታ እንጂ ልንመታ አይደለም የተጠራ ነው። ትህትና በጣም ያስፈልጋል። አሁን ሶሻል ሚዲያው ላይ በቃ ቲፎዞዎች አሉ፣ ግልጽ ነው። ደግሞ ገንዘብም ገባበት ይመስለኛል ነገርየው ላይ ገንዘብም ተጨመረበት፣ ሰዎች ዝናም አለበት፣ ዝነኛም ሆኑ እና ያ ነገር ለትህትና በጣም ደንቃራ የሆነብን ይመስለኛል። እውነተኛ የሆነ ፌክ የሆነ ትህትና እንዲኖረን ያደረገው እሱ ነው ብዬ ነው የማስበው። ስለዚህ ትህትና በጣም ያስፈልጋል እና እሱ ላይ ነው በጣም መናገር የምፈልገው፣ ትህትና ላይ ነው እና ያ ነው በጣም እያስነቀፈን የመጣው ያ ነው። ግን አገልግሎቱ በጣም ትልቅ አገልግሎት ነው። እንደው የአገልግሎቱን ፍሬ በተመለከተ መቼስ አሁን የእናንተ አገልግሎት ፍሬው ሰዎች ከስተት መመለሳቸው ነው። ከውጭ የሚሆን ከውስጥ ስተት በውስጥም ሆነው ደግሞ እንዳልከው አይነት የፌዝ የእምነት እንቅስቃሴ በሚባል ወይንም በሌሎች ተመሳሳይ ትምህርቶች ውስጥ ያሉ ሰዎች ይህንን አገልግሎት አግኝተው መመለሳቸው ነው አንዱ ፍሬ፣ ዋናው ፍሬ እሱ ነው ብዬ አምናለሁኝ። ያንን ፍሬ ተቀብላችሁ የምታስተናግዱበት መንገድስ ምን ይመስላል? አንዳንድ ጊዜ እንደው ማህበረሰባችንም ይመስለኛል አገልግሎቱን ብቻ አይደለም ይቅርታ ለመጠየቅና ይቅርታ ለመስጠት ትንሽ ከበድ ያለ ይመስላል። እኔ ክርስቲያን ሚዲያ ላይ ላለፉት 8 ዓመታት አለሁኝና አንድ ጊዜ አንድ ክርስቲያን ዜና ሼር አደረኩኝ። ከዛ በኋላ ከጥቂት ሰዓታት በኋላ ብዙ ክርስቲያን ሚዲያዎች ሼር አድርገውታል ዜናው እውነተኛ ዜና እንዳልሆነ አወቅኩኝ። ከዛ አጠፋሁትና ቅድም ሼር አድርጌ የነበረው እንደዚህ የሚለው ዜና ትክክል አይደለም የሚል ነገር ስለደረሰኝ ይቅርታ ጠይቃለሁ ብዬ መልሼ ፖስት አደረኩኝ። ሌሎቹ ያጠፉ አሉ፣ ግን ይቅርታም አልጠየቁም፣ አጥፍተው ዝም ነው ያሉት። ያላጠፉም አሉ ዝም ብለው ይቀጠሉ። የተሰደብኩትን ስድብ ዶክተር ልነግር አልችልም። ምን አስቸኮለሽ? መጀመሪያ ብዙ ዜናዎችን እውነተኛ ዜናዎችን ስናቀርብ ኖረናል። የተሳሳተ ሲኖር ደግሞ ቅድም ተሳስቼ ነበረ ብዬ አንስቼ መሳሳቴንም ገልጬ ይቅርታ ጠየቅኩኝና ይቅርታ የመቀበል ነገራችን ሰዎች አሁን ይህንን አገልግሎት አግኝተው ቢመለሱ ይቅርታ የመቀበል ነገራችን ከአገልጋዮቹ አንስቶ እንደው እንዴት ታየዋለህ አንተ? ምግባራዊ ጉዳይን በተመለከተ ችግር አለ። ምግባራዊ ጉዳይ ለምሳሌ አንድ ሰው በስነ ምግባር ቢወድቅ በውሸት በዝሙት በምናምን ነገር ቢወድቅ አንፎርጊቭ የሆነ ማለት ይቅር ያለ ማድረግ አይነት መንፈስ በእኛ አካባቢ በብዛት ይታያል። ግን አስተምሮን በተመለከተ ግን ሰዎች ሲመጡ የማቀፍ ነገር ደግሞ ይታያል። ለምሳሌ ከሐዋርያት ቤተክርስቲያን መጣ ከተባለ በጣም ነው ሰው ልቡን ይከፍትለታል። ያ ሁለቱ የተለያየ ነው ብዬ ነው የምለው። ስነ ምግባር ላይ በሚታየው ነገር ሰዎች ምርር ክርር ሲሉ ይታያል። ዞሮ ዞሮ እኮ የክርስቶስ ደም ከኃጢአት ሁሉ ያነጻል ነው የሚለው። ማለት አንድ ሰው ደግሞ ትህትናም ትልቅ ትህትናም ነው አይደል? አጥፍቼ ነበር እኮ ማለት ትህትና ነው። ምንም ትህትና ነው። ደግሞ ኮንፌሽንም ነው። ኮንፌስ የምናደርገው ለእግዚአብሔር ብቻ አይደለም፣ እርስ በርሳችሁ ኮንፌስ ተደራረጉም ይላል መጽሐፍ ቅዱስና አንቺ እኮ ያደረግሽው ነው ያ ትልቅነትሽን ነው የሚያሳየው። ማለት በአንዳንድ ሰዎች ሊቀባበሉት ይችላል። ግን እኔ በጣም ምራቅ በዋጦት ዘንድ ግን ሞር ክብር የሚጨምርልሽ እንደውም እኔ የሚገርምሽ ነገር አንቺ ስላነሳሽው አንዳንድ ነገር ልበል። እኔ እንግዲህ እድሉ ገጥሞኝ አንቺን አገልግሎት ብዙ አላየው እውነት ለመናገር ከሆነ እና በኋላ ነገርኳቸው። ኒቆዲሞስ ሾ ተጋብዣለሁ እያንዳንድ ሰዎችን በጣም ቲጂ ጥሩ ነች፣ ትዕግስት በጣም ጥሩ ጠያቂ ነች ብለው ሰዎች ምናልባት 3-4 ሰዎች በጣም የሚገርም ምስክርነት ነበር ሲሰጡ የነበረው እና እኔ መቀጠል አለብሽ ነው የምለው። ስትሳሳች ሰው ነሽ ማለት ማትሳሳችበት ምንም ምክንያት የለም። መለኮት ቀመስ አይደለሽም፣ ሰው ነሽ፣ ምንም አይደለም። ስንሳሳት ተሳስቻለሁ ብሎ ማለት ተገቢ ነው። እኔ አሁን ባለፈው ጊዜ ልጄ አንድ ዮናታን የሚባል ልጅ አለኝ እና ትንሽ እኮ ትቆጣለህ አንተ፣ ትንሽ አንገር ማኔጅመንት ያስፈልጋል አለኝ እና ነገርኩት። አይ እኔ እንግዲህ ያው አስተዳደጌም ሊሆን ይችላል እና ይቅርታ አድርግልኝ ዮናታን ምናምን ብዬ ይቅርታ ጠየቅኩት። እና ልጆቻችንን ይቅርታ መጠየቅ አለብን። ታላላቆቻችንን ታናናሾቻችንን ይቅርታ መጠየቅ ይሄ ነው የክርስቶስ መንፈስ። ትህትና ማለት እኮ ይሄው ነው። ስናወራ የነበረው ይሄንን ነው። አንቺ ያረግሽው ያንን ነው። ስለዚህ ነገም አታጠፊም ማለት አይደለም ማለት ነው። ጌታ እኮ ወደ አገልግሎቱ ሲጠራሽ ፍጹም ነሽ ብሎ አይደለም የጠራሽ። ግን በዛ ውስጥ ነው የምናድገው። ሁላችንም እያጠፋን ነው ያደግነው። እኔም ብዙ ያጠፋውበትም ነገር አለ፣ ያበላሸውበት ነገር ነበረ። እና እንግዲህ መብሰል ማለት ይሄ ነው አይደለም? ያደገን መሄዳችን ነው። ስለዚህ ሰው እንግዲህ ስነ ምግባር ላይ በተመለከተ በጣም እኛ አሁን ሰሞኑን አንድ ታዋቂ ጸሐፊ የሚባል ሰው በኃጢአት እንደወደቀ ተናገረ እና
አሁን ትልቅ ዜና ነው ሶሻል ሚዲያው ላይ ምናምን ላይ እንትን ነው እና በጣም እንትኖቹ ምዕራባውያኖቹ ሰውየው ነጭ ነው ምዕራባውያኖቹ በጣም ነው አፕሪሺየት ያደረጉት እንደውም ትልቅነቱን ነው የሚያሳየው እስከዛሬ ጽፍ ከነበረው ነገር ሰውየው ኒውዮርክ ታይምስ ላይ አንዳንድ ጥሩ መጽሐፎች ላይ ታይምስ ላይ የተለያየ ክርስቲያን ጽፎች ላይ ጽፍ ነበርና መጽሐፍም አለው አንዳንድ መጽሐፍቶቹም በአማርኛ ተርጉመዋል የዚህ ሰውዬ መጽሐፍ እና እንደውም ነጮቹ ምን አሉ አበሾቹ አሁን የሚሉት ነገር ከሱን ይሄን አንጠብቅም ነበር አይነት ነገር ነው የሚሉት ነጮቹ ግን እንደውም ትልቅነቱን ያሳየን ወጥቶ እንግዲህ ማንም ያየው የለም እና ግን ወጥቶ አጥፍቻለሁ ለ8 ዓመት ይሄን ነገር ወድቄያለሁ ብሎ ተናገረ እና ዞሮ የሚመራው እግዚአብሔር ነው እኛ ሁሉ ጊዜ ምሕረትን ነው መከተል ያለብን ይቅርታን ነው መከተል እንዴት እንዲያረጋል ብለን ማለት የለብን በቃ ሆነ ግን ደግሞ የክርስቶስ ደም ከኃጢአት ሁሉ ያነጻል ነው የሚለው ይሄ ትልቅ ነገር ነው የሚመራው እሱ እግዚአብሔር ከሆነ እኛ ምን አገባን በቃ እኛ የምሕረትን መንገድ ነው አፍተር ኦል እኛም እኮ ድነን ነው እኛም ብዙ እግዚአብሔር ገበናችንን ይቅር ብሎናል ብዙ ቆሻሻ አለብን እኮ እና በጣም አለብን ይሄ እውነት ነው ስለዚህ እግዚአብሔር ብዙ ቆሻሻችንን ይቅር ካለ የሰዎችንን ቆሻሻ ደግሞ ይቅር ለማለት ፈቃደኛ መሆን አለብን ብዬ ነው የምለው እና ግን ስነ ምግባር ላይ እኛ ኢትዮጵያውያን በጣም ብዙ መስራት አለብን ብዬ ነው የምለው አሁን ቀደም እንዳልከው ከሌሎች የእምነት ተቋማት ወይ ከኦንሊ ጂሰስ ወይ ከየሆዋ ምስክሮች ወይም ከተለያዩ የእምነት ተቋማት የሚመጡ ሰዎችን ለመቀበል ያለን ልብና በውስጣችን ደግሞ ተሳስቼ ነበር ለሚሉ ሰዎች ያለን ልብ ላይም ልዩነት ያለውኝ እኔ እንደው በዚህ አጋጣሚ ለመመስከር እኔም ለአመታት በእምነት እንቅስቃሴ ትምህርት ውስጥ ነበርኩኝ እና አንዱም የእናንተም አገልግሎት ነው ቻሌንጅ ያደረገኝ ትምህርቱን በጥልቀት እንዳይ ያደረገኝ በኋላ ላይ ከዛ ነገር ሙሉ ለሙሉ መውጣት የቻልኩት ማለት ነው በዚሁ አያይዘን እንደው የእምነት እንቅስቃሴ ትምህርትን ስታነሳ ብዙ ጊዜ በቤተክርስቲያን ውስጥ ካሉ በርካታ ስህተቶችና ከባድ ከሚባሉ ጥፋት ካደረሱ ትምህርቶች ሁሉ ለየት ባለ መልኩ የእምነት እንቅስቃሴ ትምህርት በጣም አደገኛነቱን ታነሳለህና እንደው እስኪ ትንሽ ዛሬ ስለሱ እንድናወራ ፈልጋለሁኝ ምንድነው በዋናነት ምንጩስ ምንድነው ለምንስ እንደዚህ አደገኛ ሆነ እንዴትስ እንደዚህ ሰርጎ ገባ አንተም ስትናገር ሰምቻለሁ በተላልቅ በሜን ላይን ቸርቾች መድረክ ላይ ሳይቀር አባቶች የምንላቸው ሰዎች ሳይቀሩ ቃል ባንደበታቸው ላይ ተቀምጦ ያንን ትምህርት ሳያውቁት ሲያስተምሩ ሁሉ እየታዩ ነው የሚል ነገር ስትናገር ሰምቻለሁና እንዴት እንዲዘልቆ ገባ ምንድነው ምንጩ በጣም አደገኛ የሚያደርገውስ ነገር ምንድነው እስኪ ይኸውልሽ እኔ ጌታን የተቀበልኩት 78 ዓመተ ምህረት ነው እኔ በወቅቱ የዘጠነኛ ክፍል ተማሪ ነበርኩኝ እና በዛን ዘመን ይመስለኛል እንግዲህ አሁን ያሉት የኮሌጅ ትምህርት ቤቶች አልነበሩም የዛሬ 40 ዓመት አካባቢ አልነበሩም ብዙዎቹ አንዳንዶቹም ደግሞ ምናልባት መካነ ኢየሱስ ሴሚናሪ በዛ ዘመን ነበረ በዛን ጊዜ እንግዲህ ዲግሪ አይስጥ እርግጠኛ አይደለሁም እና ብርቅ ነበር ልልሽ ፈልጌ ነው አሁን እኔ በተማርኩበት ዘመን 98-99% የሚሆኑት አስተማሪዎቻችን ፈረንጆቹ ብቻ ነበሩ አበሻ የተማረ ሰው አልነበረም ማለት ነው እና በዛን ጊዜ እንግዲህ የእምነት እንቅስቃሴሽ በፔንቲኮስታል ውስጥ ነው ያለው ኢትዮጵያ ቤተክርስቲያን በአብዛኛው የፔንቲኮስታል የሆነ ቴንደንሲ አላት አይደለም የመንፈስ ቅዱስ እንቅስቃሴ በጣም አፕሪሺየት የሚደረግበት ቦታ ነው እና የእምነት አሁን ኬኔት ኮፕላንድን ኬኒውንን ሌሎቹንም ብትመለከቺ በዛ ማዕቀፍ ውስጥ ያሉ ናቸው እና እኔ ሃይ ስኩልም በነበርኩበት ጊዜ ኮሌጅም ከገባው በኋላ ጾመን ጸልየን ራሱ የነዚህን ሰዎች እንትን እናይ ነበረ እኔ አሁን አንድ ኮሪያዊ ሰባኪ ነበረ ፖል ያንግቹ ነው ዴቪድ ያንግቹ ምናምን የሚባል ሰው ነበርና ዘ ፎርዝ ዳይሜንሽን የሚባል መጽሐፍ ነበር የማየት ህግ ስታይ ባዶ ነገርን ሰው ሞልተው የማየት ህግ የሚባል ነገር አለ የመስማት ህግ ስትሰማ ሁሉ ጊዜ አዎንታዊ ነገር ብቻ ስማ አሉታዊ ነገር እንዳትሰማ የማየት ህግ የመስማት ህግ የመናገር ህግ ሁሉ ጊዜ ፖዚቲቭ ነገር ብቻ አዎንታዊ ነገር ብቻ ተናገር ምናምን የሚል መጽሐፍ እያስመጣን ሁሉ አላወቅንም ነበር አግድም አደግ ትምህርት እንደሆነ የተሳሳተ ትምህርት እንደሆነ አናውቅም እና የሚያስተማር ሀይ ያለንም ሰው የለም እሱን በቪዲዮ በምናምን መጣ እየተረባረብን በቃ ነው የተማረ እኔ ከኮሌጅ እስከምገባ ድረስ ትክክለኛ እምነት ነበር የሚመስለኝ ስለዚህ ኢትዮጵያ ውስጥ ምናል አብረን ያደግነው ማለት ይቻላል ይሄን ውፋቂ አብሮን ያደገው እና
በኋላ ደግሞ ወጥተው ጠንከር ያለ ትምህርትም ብዙ ያስተማረ ሰው አለመኖሩ በቃ በጣም እየተዳረሰ መጣ እና አንዳንድ መጽሐፎችም የነ ኬኔት ሃጌን ብዙ መጽሐፎች ተተርጉመዋል፣ በአማርኛ ተተርጉሞ ገቡ። እኔ በኋላ ነው እንግዲህ የገባኝ ማለት ነው። ተመልከች፣ አደገኛ ያደረገው ነገር ትምህርቱ በጣም ጠንካራ ስለሆነ አይደለም። አደገኛ ያደረገው ግን ተመሳስሎ ነው የገባው። ልክ አሁን የፀጉር ቅማል ፀጉር ነው የሚመስለው፣ የልብስ ቅማል ልብስ ነው የሚመስለው አይደል? ተመሳስሎ ነው የመጣው። ያ በጣም አደገኛ እንዳንለየው በጣም አድርጎ ነው የኖረው። እነዚህንም ሰዎች ትልቅ እንደ እግዚአብሔር ሰው አድርገን ነው ስንቆጥር የኖር ነው እና ያ በጣም ነው የጎዳን ብዬ ነው የምለው እንጂ በጣም ደርዝ ያለው ትምህርት፣ በጣም ጠንካራ የሚያስፈራ ትምህርት ያላቸው አሉ። የዛን ሀል ያላስፈራው ምንድነው? ይሄ ውዘነ ቸርች ነው። አሁን ምንድነው ከቤተ ክርስቲያን አጥር ውጭ ያሉ መናፈቃን አሉ። ጆባ ዊትነስ፣ ወንድ ጂሰስ፣ ሞርሞኒዝም፣ እስልምና ምናምን የምንለው ከቤተ ክርስቲያን ውጭ ያለ ነገር ነው። ቤተ ክርስቲያን ውስጥ ያለው ነገር ግን ይሄ ግን ቤተ ክርስቲያን ውስጥ የገባ ትምህርት ነው። በእኛው መካከል ያለ ትምህርት ነው እና ያ ነው ምናልባት አደገኛ ያደረገው ያ ነው እና ዛሬ አሁን ለምንድን ነው መሰለሽ እኔ ብዙ ስነ ምግባራችንን ሁሉ አበላሽቶታል ብዬ ነው የምለው ይሄ ትምህርት። ምክንያቱም ሰው እንግዲህ እንደምታውቂው ሰው መንፈስ ነው ስለሚባል ይሄ መኖሪያዬ ቁሱ መኖሪያዬ ነው ማለት ነው። አሁን በዚህ ቤት ውስጥ ብንኖር የዚህ ቤት መቆሸሽ የኔም መቆሸሽ አያሳይም አይደል? ቤቱ ነው የቆሸሸው። ስለዚህ በስጋችን ምንም ነገር ብናደርግ እንኳን ችግር የለውም እስከሚባል ደረጃ ተደረሰ ማለት ነው። ሰዎች ኃጢአትን መዳፈር ጀመሩ። እናንተ በጌታ ደም የተገዛችሁ ክቡር ቤተ መቅደስ ናችሁ፣ በስጋችሁ እግዚአብሔርን አክብሩ የሚባለው ጥቅስ ሁሉ ተገረሰሰ ማለት ነው። ሰዎች በጣም መዳፈር ጀመሩ። ኔሚት ክሌሚት የሚባለው ይሄ ያለ አይደለም፣ ፖዚቲቭ አዎንታዊ ነገር ከተናገርክ ይሆናል። ስለዚህ ሰዎች ራእይ ስላዩ አይደለም ወይም ትንቢት ስለሰሙ አይደለም የሚናገሩት፣ ፖዚቲቭ ነገር ነው የሚናገሩት ማለት ነው። አምነው ፖዚቲቭ ነገር ሲናገሩ ይሆናል ብለው ስለሚሉ ማለት ነው። እምነት የሚባለው ነገር አዎንታዊ አዋጅን መናገር፣ ፖዚቲቭ የሆነ ክሌም ማድረግ ተደርጎ ተወሰደ እና አሁንም የምናየው ተፈውሰሃል፣ ቃል ተናገርበት ምናምን የሚመሉት ነገሮች ሁሉ የመጡት ከዛ ነው እና ያ በጣም ስነ ምግባራችንንም ጣለው፣ አስተምሯችንም ወደቀ እና ከዚህ አንጻር እኔ ብዙ አይነት ትምህርቶች ነበሩ። የዴሊቨረንስ የሚባል ትምህርት ነበር በአንድ ወቅት፣ አንድ ፉል ሳልቬሽን የሚባል ትምህርት ነበረ፣ በአካልም አንሞትም የሚባል ትምህርት እኔ እንኳን ሃይስኩል በነበርኩበት ዘመን የነበረ ትምህርት ነበረ። ያ ትምህርት የዚህን ያህል አደገኛ ነው ብዬ ወዲያው ጠፉ። ወዲያው ሰዎች አስተማሩ በነገሩ ላይ እየጠፉ መጡ። ይህ ትምህርት ግን ስቲል ዛሬ ጊዜ እኮ ታዋቂ የሚባሉ አንዳንድ ሰባኪዎች አሁንም የዚህ ትምህርት ሰለባ ናቸው ብዬ ነው የምለው እኔ እና ያ ነው አደገኛ ያደረገው እና አሁንም ቢሆን በጣም የተጠናከረ ስራ ይፈልጋል ብዬ ነው የምለው። እንደው ኢምፓክቱን በተመለከተ በአንድ ሰው ህይወት ላይ በአንድ ሰው እምነት ላይ ብሎም ደግሞ በመጨረሻ በመዳኑም ላይ እንደው እንደ አደጋ ሊሆን ይችላል ይሄ ትምህርት የምትልባቸው አቅጣጫዎች አሉ? አዎ፣ ትምህርቱ አሁን ኔሚት ክሌሚት ብቻም ሳይሆን ስለ እምነት አሁን እንግዲህ ክርስትና እምነት ነው አይደል? እምነት በጌታ ማመን፣ በድነት በመስቀሉ ስራ ማመን፣ በሙታን ትንሣኤ ማመን ነው። በእግዚአብሔር ፕሮቪደንስ ወይም በእግዚአብሔር መግቦት ማመን እምነት ነው። ሁሉ ነገር እምነት ነው። እምነትን ሪዲፋይን ያደረጉልን መጀመሪያ እምነት አሁን ምንድን ነው የሚሉት እነሱ እምነት የሚባለው ነገር አምላክን የምናስገድድበት ኃይል ነው ብለው ነው ያሉት። አምላክ ራሱ ቁጭ ብሎ የሚያደርገው ነገር እኛ የምናስገድደውን ነገር መፈጸም ነው። ሌላ ምንም ስራ የለውም እኮ ነው። ስለዚህ አዎንታዊ ነገር በመናገር አዎንታዊ ውጤት ማግኘት እንችላለን ነው። ስለዚህ ሪዲፋይን ተደረገ። እምነት የሚባለው ነገር እግዚአብሔርን ትረስት ማድረግ ሳይሆን በእግዚአብሔር ወይንም ቃል በገባልን ነገርን በማመን ገብቶሻል። ያ ነገር ሳይሆን እግዚአብሔርን እጅ የምንጠመዘዝበት አይነት እንትን ሆኖ ነው የቀረበው። ያ በጣም አደገኛ ነው። እንደውም ሄዶ እኮ ብዙ ሰዎች ላያውቁት ይችላሉ እንጂ ክርስቶስ በመስቀል ላይ ሁሉ ሰጥኗል ብለው ነው የሚሉት እነ ኬኔት ሃጌን እንደዛ ነው። ክርስቶስ ፒክተር የሚባል አንድ ትምህርት አለ፣ እሱን ነው የሚከተሉት። ክርስቶስ በመስቀል ላይ ስለኛ ኃጢአት ሆነ ስለሚል ኃጢአት ማለት ሁለት ኔቸር አለው ብለው ነው እነ ኬኔት ሃጌን የሚያምኑት። አንደኛው ነገር የመላእክት የእግዚአብሔር ኔቸር ነው፣ ሌላው ደግሞ የሰው ኔቸር ነው ያለው
ነው የሴጣን ኔቸር ነው ያለው። ሰው የተፈጠረው የአምላክ ኔቸር እንዲኖረው ተደርጎ ነው የተፈጠረው እና ጥቅስ ይጠቀሳል። ለምሳሌ መዝሙር 82 ላይ እስራኤል ፈራጆች አማልክት ተብለዋል። ስለዚህ አምላክ ነበሩ ማለት ነው። ኤሎሂም ነው ዕብራይስጡ የሚለውና አምላክ ናቸው ብለው ይላሉ። የመለኮት ባህሪ ተካፋዮች ናቸው የሚል ቃል ስላለ የመለኮት ባህሪ ተካፋይ ከሆነ መለኮት ነን ማለት ነው። እንዲህ አይነት ነገሮች ጥቅስ ይጠቀሳሉ። ግን ክፍሎቹን በሄደሽ ብታይ እንደዚህ አይነት ትምህርት የላቸውም። መዝሙር 82ን ብትመለከቺ የአሳፍ መዝሙር ነው። ምንድነው የሚለው? እግዚአብሔር በአማልክት መካከል ቆመ፣ በአማልክት መካከል ይፈርዳል ብሎ ሐሰተኛ ፈራጆች እንደሆኑ ነው የሚናገረው ክፍሉ። ቁጥር 6 ላይ ምን ይላቸዋል? እኔ ግን አማልክት ናችሁ አልኳችሁ፣ ግን አይምሰላችሁ፣ እንደ ሰው ትሞታላችሁ። ምጸት ነው ማለት ነው። እናንተ አማልክት ነገ እግዚአብሔር አይፈርድም ብላችሁ ነው የምታስቡት አይደል? አይምሰላችሁ፣ እንደ ሰው እኮ ትሞታላችሁ ነው እያለ ያለው። አማልክት ያላቸው በምጸት መልክ ነው። አይረኒ ነው። ኮመንታተሩ የሚሉት ነገር የብሉይ ኪዳን ሊቃውንት የሚሉት እሱን ነው። ኢቭን የአይሁድ ሊቃውንትም ይሄንን ነው የሚሉት። ስለዚህ ምጸቱን ወስደው በትክክል አለ አይደለም፣ አይረኒ መሆኑ ቀርቶ በትክክል እኛ አማልክት ከተባሉ እኛም አማልክት ነን ማለት ነው። የመለኮት ባህሪ ተካፋዮች ናቸው የተባለባቸውን ቦታዎች ላይ ሄደሽ ብትመለከቺ ክፍሉ እንደዛ አይደለም ማለት አምላክ ግብረ ገባዊ ባህሪውን ሼር አድርጎናል። ስለዚህ እኛም ምግባራዊ የሆነ ህይወት መኖር አለብን በሚለው ሂሳብ እንጂ አምላክ እግዚአብሔር አምላክ እንደሆነ እኛም ወደ አምላክነት እንቀየራለን ማለት አለ። ኬኔት ግን አሁን ማን ኢዝ ጋድ የሚል መጽሐፍ አላቸው። ሰው አምላክ ነው የሚል የእነዚህን ጥቅስ እየጠቀሱ ነው። ልብ በይ፣ ከአውዳቸው እየተፈነቀሉ እየወጡ ነው። እግዚአብሔር ሰውን የፈጠረው ሰው አድርጎ ነው። መልአክም አድርጎ አልፈጠረውም፣ አምላክም አድርጎ አልፈጠረውም። ሰውን ሰው አድርጎ ነው የፈጠረው እና ግን ጨው እንድንሆን ነው የፈጠረን፣ ብርሃን እንድንሆን ነው ለዓለም የፈጠረን። እንደዛ ነው እግዚአብሔር የፈጠረውን ይህንን ክሬሽን ወይም ይህንን ፍጥረት ዓለም እንድናስተዳድር ነው የተፈጠርነው። ግን አምላክ አላደረገንም፣ አምላክ አይደለንም። ጊዜ ክርስቶስም የመጣው እኛን አምላክ ለማድረግ አይደለም። ወድቀን ነበር፣ ወደ ቀድሞ ከወደቅንበት ስፍራ እንደገና ሊመልሰን ነው የመጣው እንጂ ሌላ አዲስ ፍጥረት ሊሰጠንም አልመጣም። እና በጣም አደገኛ ትምህርት ነው። እውነት ለመናገር በጣም አደገኛ ትምህርት ነው። ለምሳሌ አሜሪካን ሀገር ያሉ ትልልቅ ሰባኪዎች ይህንን ነገር የዚህ ትምህርት ሰለባ ናቸው። ይህንን ስል እነሱን እንትን ለማለት ብዬ አይደለም፣ ግን ይሄ እውነት ነው። እንደውም ስፖንሰር ያደርጋሉ ይሄ ትምህርት በጣም ኢትዮጵያ ውስጥ እንዲስፋፋ ትምህርት ቤት ከፍተው ሁሉ የሚሰሩ ሰዎች እንዳሉ አንቺም ታውቂያለሽ፣ እኔም አውቃለሁና እና አደገኛ ትምህርት ነው። በጣም አደገኛ ትምህርት ነው። እኔ ምንድን ነው የምለው እኔ ይሄ ነገር መወያየት አለብን ብዬ ነው። እኔ እነሱንም ቢሆን እስቲ እኔም ፔፐር ላቀርብ እነሱም ፔፐር ያቀርቡ የሚባሉትን ነገሮች እናያቸው። ማለት ይሄ ነገር እኔ ስህተት ትምህርት ነው ብለን የምንል ሰዎች አለን። ስህተት አይደለም ደግሞ ብለው የሙጥኝ ብለው የያዙት ሰዎች አሉ። እና መተን እንነጋገር። እኔ አሁን ምለው በመኳረፍ ምንም ነገር የሚሆን ነገር አይደለም። ቁጭ ብለን ግን በጣም ኢንቴሌክቹዋል የሆነ ዲስከሽን ማድረግ አለብን ብዬ ነው የምንለው። የነ ኬኔት ጌን ትምህርት መታየት አለበት። አገላብጠን በደንብ አድርገን ማየት አለብን ብዬ ነው የምለው። እና ደግሞ እንዳልኩሽ ነው ያመጣው ጥፋት ቀላልም ጥፋት አይደለም፣ በጣም ከፍተኛ ጥፋት ነው። አንድ ጊዜ በአንድ ወቅት አንድ ወዳጄ ዝም ብሎ መገለጥ ሲናገር ሰማሁት እና ብዙ ነው እንደው አንድ ቁና ነው በአንድ ጊዜ የሚናገር የነበረውና በኋላ ይሄን ነገር አምላክ እየተናገረ ነው ወይ ራእይ ያየህ ነው ወይ አልኩት። አይደለም አለኝ። እኔ በእምነት ነው የምናገረው አለ። ግን የሚለው ነገር አምላክ ብሏቸዋል እያለ ነው። ግን የሚናገረው ነገር በእምነት ነው ማለት ዊሹን ነው ማለት ነው፣ ፍላጎቱን አምቢሽኑን ነው ማለት ነው። እንዲሆን የሚፈልገውን ነገር ነው እየተናገረ ያለው እንጂ አምላክ ያለውን ነገር አይደለም እየተናገረ ያለው። ግን ያ ነገር ብዙ ነገሮችን ሜስ አምጥቷል። እግዚአብሔር ከሊትን ሰጥቷል አግባ እየተባሉ ገብተውሻል መስመር ስተው የወጡ ሰዎች አሉ። ምንም ያላሰቧትን አፒል ያላርገቻቸውን ሴት እንዲያገቡ ምክንያቱ የሆኑ ሰዎች አሉ። መቼም እግዚአብሔር አትራክሽንን ፈጥሯል አይደለም ወንድ እና ምንም ሳይጠናኑ በቃ አምላክ ከሊትን ያለ ከሌ ነው ተብሎ ብዙ ነገሮች ስራቸውን የተው ሰዎች አውቃለሁ እኔ። አምላክ እግዚአብሔርን አገልግለው ስራው አያስፈልግም ተብለው የከበሩ ስራቸውን ትተው ወጥተው በኋላ ብዙ ችግር የገጠማቸው ሰዎችን አውቃለሁ።
ይሄ ሁሉ የሆነው ከእምነት እንቅስቃሴ ምግባራዊ ህይወታችንን ሜሳፕ አድርጎታል። የዕለት ተዕለት ኑሯችንን አድርጎታል። መሰረተ እምነታችንን አድርጎታል። እኔ አንዳንድ ሰዎች ማቃቸው አሉ እምነት እንቅስቃሴ ውስጥ መጨረሻ ላይ ይሄ ነገር ልክ እንዳልሆነ ሲገባቸው የተው እምነት የሚባል ነገር በአጠቃላይ አያስፈልግም ብለው ያሉም ሰዎች አውቃለሁ። እንደውም እኔ የተመለሱት ሰዎች እኔ እግዚአብሔር ረድቷቸዋል ብዬ ነው የምለው እና የእግዚአብሔር እርዳታ ነው እና ስለዚህ እኔ በጣም ትልቅ ችግር የፈጠረ ትምህርት ነው። የኢትዮጵያ ቤተክርስቲያን በጣም ልታስብበት ይገባል። አንዳንድ ሰዎች አሁን እምነት እንቅስቃሴ መጥፎዎች ናቸው እያሉ ግን አንዳንድ ትምህርታቸው ላይ ያንን ትምህርት ሲያስተምሩ አያለሁና በቃ አልገባቸውም ማለት ነው። አየሽ ዲማርኬሽኑ ወይም ማለት ሞሩ መስመሩ በትክክል አልተሰመረም ማለት ነው። በደንብ አልነገርናቸውም ማለት ነው እና እኔ በዛ ነገር ላይ እኔም መስራት አለብኝ ብዬ ነው የማስበው። የኢትዮጵያ ቤተክርስቲያንም በጣም መስራት አለበት። በትህትና መወያየት አለብን ሁላችንም ተሰብስበን ይሄ ነገር የምር ነው። እኔ አሁንም ጥሪ የማደርገው ነገር በዚህ እንቅስቃሴ ውስጥ ያሉ ሰዎች አንቺ የምታውቂያቸው ብዙ ሰዎች እንነጋገር እስቲ ማለት መፍራት የለብንም ማለት እውነት ቅዱሳት መጽሐፍት እንግዲህ የአምላክ አፍ ሕይወተ ቃል ናቸው ብለን እነሱም ያምናሉ እኛም እናምናለን አይደለም። ስለዚህ እዛ ላይ ቆመን ዛሬ እኮ የዋ ምስክሮችና እኮ እኛ እየተነጋገርን ያለ ነው። ኦኒሶሶችና እኛ እየተነጋገርን ያለ ነው። አሁን እኛ ደግሞ መፈራራት ኢቫንጀሊካል ነን ከሚሉ ሰዎች ስላሴን እናምናለን የሚሉ ሰዎች ነገር ግን ከኛ እምነት እንዳልኩሽ ነው። አሁን እነዚህን ሰዎች መናፈቃን ናቸው ብሎ የሚሉ እኮ ብዙ የሉትራን ቴዎሎጂያን አሉ፣ ባፕቲስት ቴዎሎጂያን አሉ፣ ፕሬስቢቴሪያን አሉ፣ ሪፎርምድ የሆኑ አሉ፣ አንግሊካን አሉ፣ ብዙ አይነት ሁሉም ጽፈዋል። እውነት ለመናገር ከሆነ ፔንቲኮስታል አሉ፣ ነን ፔንቲኮስታል አሉ። ሁሉም ያሉት ነገር ነው ይሄ ትምህርት ኑፋቄ ነው ብለው ነው የጻፉት። እኔ ከእያንዳንዱ ልጠቅስልሽ ይችላሉ። ከሉትራን ከሌ፣ ከአንግሊካን ከሌ፣ ከሜቶዲስት ከሌ፣ ከፕሬስቢቴሪያን ከሌ እያልኩሽ ልነግርሽ ይችላሉ። ደወል ክርስቲያን እንደሚያምነው ነገር ኢቨን አንዳንድ ካቶሊካውያንና ኦርቶዶክሳውያንም ጽፈዋል በዚህ እንቅስቃሴ ላይ ይሄ እንቅስቃሴ በጣም አደገኛ ትምህርት ነው ብለው ጽፈዋል። እና እኔ በጣም መስራትም አለብን፣ በጣም መወያየትም አለብን። እነዚህ ሰዎች እግዚአብሔርን እያገለገሉ እየመሰላቸው ከመንገድ ስተው ወጥተዋል ብዬ ነው የምለው። ስለዚህ እልከኝነት ምንም የትም አያደርሰንም እና በትህትና ብንመለስ ነው የሚሻለን አይደለም። ክርስትና መመለስም ነው ንስሐም ነው እና ደግሞ ቃሉ ቢያሸንፈን ተስፋ አይደለም ያሸነፈን ቃሉ ነው ያሸነፈን። ስለዚህ እንደዛ መነጋገር አለብን ብዬ ነው የምለው እና በጣም ነው ጉዳት የደረሰብን ብዙ ነው። ቅድም እንዳልኩት እንግዲህ እኔ ለአመታትም እዛ ውስጥ ስለነበርኩኝ አንዳንዶቹን ንግግሮቹንም አካሄዶቹንም ትችቶቹንም የማወቅ እድል አግኝቻለሁኝ እና በዚህ አጋጣሚ በዚህ ሚዲያ ላይ ከዶክተር ተስፋዬ ሮበሌ አይነት በዚህ አገልግሎት ዙሪያ ካሉ ሰዎች ጋር በዚህ ጉዳይ ላይ ዲስከስ ማድረግ እንፈልጋለን ለምትሉ ሰዎች ሚዲያው ክፍት እንደሆነ ማሳወቅ ፈልጋለሁኝ። በውስጡ ያሉት አሁን ቅድም ያነሳው ሐሳብ አለ። ይሄ ስጋችን መኖሪያችን ስለሆነ ኃጢአት ብናደርግ ችግር የለውም የሚባለው ነገር እኔ ስፍራው ላይ ነበርኩኝና ቃል በቃል እንደዛ አይባልም፣ ግን በሌላ አማርኛ ደግሞ የሚቀመጥበት መንገድ አለ። ምናልባት አሁን እዚህ ትምህርት ውስጥ ያሉ ሰዎች እረኛ እንዲህ ሲባል ሰምተን አናውቅም፣ እኛ በቤተክርስቲያናችን እንዲህ ሲባል ሰምተን አናውቅም የሚል ሙግት ሊያቀርቡና ከዚህ ውይይት ተጠቃሚ ሳይሆኑ ሊቀሩ ይችላሉ ብዬ ነው ማብራራው። በሌላ አቀማመጥ ግን ሲቀመጥ እኛ በመንፈስ ቅዱስ ሲልድ ነን፣ ታትመናል ወይም ደግሞ ታሽገናል። ስለዚህ አንድ የታሸገን ሰርዲን የሆነ በርሜል ሙሉ ቆሻሻ ውሃ ውስጥ ብትከተው እና መልሰ ብታወጣው ሰርዲኑ ወደ ቆሻሻ ውስጥ ገባ እንጂ ቆሻሻው ወደ ሰርዲኑ ውስጥ አልገባም። ስለዚህ ስታወጣው መልሶ ንጹህ ይሆናል እየተባለ በእንደዚህ አይነት ኢለስትሬሽን ቃል በቃል በስጋችን ኃጢአት ብናደርግ ችግር የለውም የሚባል ነገር አልሰማሁኝም። እኔ ያልተባለም ማለት ግን በሌላ ቋንቋ አልተነገረም ማለት አይደለም። ይሄ ከመለኮት ባህሪ ተካፋይ ነን የሚለውንም ሐሳብ ዛሬ ትንሽ እንድታነሳው ፈልጋለሁኝ። ይሄም በብሉይ ኪዳን አዳም በመልክና በምሳሌ የተፈጠረ ነው እንጂ ልጅ አልነበረም፣ ዘር አልተካፈለም። አሁን ግን እኛ አዲስ ፍጥረት የሆንን ዘር ተካፍለናል፣ ባህሪ ተካፍለናል። ስለዚህ የተለየ ማንነት ነው ያለን። እንደውም ጉዲፈቻ የሚለው ቃል የምንቀበለው አይደለም። እኛ ልጆች ነን እንጂ የማደጎ ልጆች አይደለንም፣ ጉዲፈቻ አይደለንም የሚል ሙግት አለና በዚህ ሙግት ዙሪያ ላይ ትንሽ ብትነግረን ደስ ይለኛል። እግዚአብሔር እንግዲህ ሰውን በመልኩና በአምሳሉ ፈጠረው ነው የሚለው። በመልክና በአምሳል የሚለው ደሆል ሊቃውንት የሚያስቡት ኢቭን የአይሁድ ምሁራንም የሚያስቡት ነገር ምንድነው? ሰው በመልኩና በአምሳሉ ነው። በእግዚአብሔር መልክና አምሳል ወይ አምሳለ መለኮት ነን
ወይ ኢትዮጵያ ኦርቶዶክስ ቤተክርስቲያን አምሳለ ሥላሴ ነኝ ትላለች እና ያ ማለት ምን ማለት ነው? መለኮት ነን ማለት አይደለም። እኛ ምግባራዊ ህይወት ተሰጥቶናል። ሌላው ደግሞ ፈቃድ አለን። በአምሳሉ ፈጠረን። አምሳል የሚባለው ነገር መልክና ምሳሌ የሚለውን ነገር የምንፈታበት መንገድ ምንድን ነው? እንዳልኩሽ ነው። ካቶሊካውያንም ኦርቶዶክሳውያን ኢቭን አይሁዶችም የሚፈቱበት መንገድ ምግባራዊ ህይወትን በተመለከተ ነው እና ነፃ ፈቃድን በተመለከተ ነው እንጂ እሱ አምላክ እንደሆነ እኛ አምላክ ሆነናል ማለት አለ። ባይ ዴፊኒሽን አምላክ ልንሆን አንችልም። ምክንያቱም የተፈጠረ ነገር አምላክ ሊሆን አይችልም። ፈጣሪ ነው እንጂ አምላክ የሚሆነው፣ እኛ ምንም ልንሆን አንችልም። እንደዛ አይደለም የሚለው ደግሞ አሁንም ፈጣሪ እየፈጠርን ነው የሚባል ነገር አለ። እየፈጠርንም አይደለም፣ ምንም ፈጥረም አንችልም። እግዚአብሔር የፈቀደልን ወደ ህይወታችን የሚመጣውና እኛ አዎንታዊ ነገር ካደረግን አዎንታዊ ነገርን ልንፈጥር እንችላለን። አሉታዊ ነገር ከተናገርን እንደዛው። እንደሱ የሚባል ነገር የለም እውነት ለመናገር ከሆነ እና በመልኩና በምሳሌው ፈጠረው የሚለውን ነገር በዚህ መንገድ ነው የምንፈታው። የባህሪ ተካፋዮች ናችሁም የሚለውን ነገር እዛው ኮንቴክስቱን ሄደን ጴጥሮስ ላይም የተጠቀሰውን ነገር እያንዳንዱን ክፍሎች እንደዚህ አይነት ነገር የሚያስተምሩ የሚጠቀሱ ጥቅሶችን በደንብ ኮንቴክስቱን ሄደን ብንመለከት ፍጹም እንደዚህ አይነት ሀሳብ የለውም። አሁን አንቺ ቅድም ያልሽው ነገር ታትመናል የሚባለው ነገር በዛ ሂሳብ አይደለም። ወተር ፕሩፍ እንደሆነን ኃጢአት እንደማይገባን በሚል ሂሳብ አይደለም የተነገርነው። ኦነርሺፕ እንዳለን ልክ በጥንት ጊዜ እንስሳት ላይ ሁሉ ማተም ይደረግ ነበር ይባላል እና ልክ እንደዛው እኛ ጌታን ስናምን ሲሊንግ ኦፍ ሆሊ ስፒሪት እንዳለን የመንፈስ ቅዱስ ማተም አለብን ማለት ነው። እግዚአብሔር ያውቀናል። በዛ ሂሳብ ነው እንጂ የተነገረው ገብቶሻል። ምንም ኃጢአት አይነካችሁም አይልም። እንደውም የሚለው ነገር ምንድነው? ጳውሎስ የሚናገረው በስጋችሁ እግዚአብሔርን አክብሩ። እንደውም ስጋችሁ የእግዚአብሔር ቤተ መቅደስ ነው። ቤተ መቅደስ የተባለ ነፍሳችንና መንፈሳችን አይደለም፣ ስጋችን ነው። ግሪክኛው የሚለው ሶማ ነው። ሶማ ማለት ቦዲ ነው፣ የሚጨበጠው የታንጀንተብል የሆነው አካል ነው። ወተር ፕሩፍ ነን። ለኃጢአት ምናምን የሚባለውም ነገር ልክ አይደለም እና ጩቤ ጥቅስ ነው የምለው ምንድነው? ሂር ኤንድ ዜር ነው፣ እየተፋታ ነው የተነገረን። አውዱ ከሚልበት አይነት አይደለም። ትንሽ ነገር ይወስዱና ያንን በመሰላቸው መንገድ ነው የሚያብራሩልን። እንደሱ አይደለም። ያን ክፍሉን ወደ አሁን በጣም በርካታ እንግዲህ መናፍቃን ምንድነው የሚያደርጉት? በርካታ ጥቅሶችን ሂር ኤንድ ዜር ይሰበስባሉ። ከዚህም ከዛም ይሰበስቡና አያይዘው ነው የሚነግሩን። ግን ሁሉንም ያፈናቀሏቸውን ጥቅሶች ወደ ቦታቸው መልሰን በዛው ኮንቴክስት ስታነቢ የሚለው ነገር የዛ ቦታ ላይ ከሚለው ነገር በጣም የተለየ ነገር ነው የሚለው። ለዚህ ነው ኮንቴክስት ነው የሚወስነው። አንድን ሀሳብ ትርጉም የሚወስነው ኮንቴክስት ነው። ለምሳሌ ጳውሎስ እኔን ምሰሉ፣ እኔ ክርስቶስ እንደምስል እኔን ምሰሉ ብለዋልና ፍጹም ነበር ምናምን ብለው የሚሰብኩ ሰዎች አላለም። እዛ ላይ የሚለው ነገር እኔን ምሰሉ ያለው ጣዖትን ለጣዖት የተሰዋን ስጋ በተመለከተ ብቻ ነው እኔን ምሰሉ ያለው። እኔ ክርስቶስ እንደምስል ለእኔን ምሰሉ የተባለው ለጣዖት ከተሰዋ ስጋን መብላትና ባለመብላት ብቻ ነው እዛ ጋር የተባለው ነገር እንጂ እኔ እንደሱ ፍጹማዊ ሕይወት ኖር ያለው ምናምን እያለ አይደለም ጳውሎስ። እየሽ ኮንቴክስቱ ውስጥ ከተሽ ስታነቢው ከሚለውና በጣም ጥንቃቄ ማድረግ አለብን። እንደውም አሁን የስነ ትርጓሜ ሄርሜኔቲክስ የምንለው ስነ ሀቲት የምንለው ነገር ዋናው ነገር ኮንቴክስት ነው። አንድን ቃል በኮንቴክስቱ ነው መተርጎም ያለብን። አውዱ ምንድን ነው የሚለው ከፍ ብለን ማንበብ አለብን፣ ዝቅ ብለን ማንበብ አለብን። መናፍቃኑም አሁን ላይ የምናየው ችግር ይሄ ነው። የይሖዋ ምስክሮች ችግር ይሄ ነው። የኦኔሲስ ችግር ይሄ ነው። ክፍሉ ስትከችው ክፍሉ የሚለው ነገር እንደዛ አይደለም። አሁን ለምሳሌ የእምነት እንቅስቃሴ አራማጆች ኤፌሶን ምዕራፍ 1ን በጣም የሚወዱት ክፍል ነው እና እግዚአብሔር ኦልሬዲ ሰጥቶናል፣ በክርስቶስ ኢየሱስ ሁሉ ነገር ተሰጥቶናል። ስለዚህ ዝናን ቢሆን ገንዘብን ቢሆን ጤንነትን ቢሆን በማወጅ ገንዘብ ማድረግ እንችላለን ይላሉ። ክፍሉ እንደዛ አይልም። እዛ ላይ ኤፌሶን ምዕራፍ 1 ላይ ደህንነታችሁን አገኛችሁ፣ በመንፈስ ቅዱስ ተጠመቃችሁ፣ እንዲሆናችሁ ምናምን የሚለው ሁሉ ነገር ስፒሪቹዋል ነው እንጂ ቁሳዊ ነገርን በተመለከተ አይደለም። እና ኮንቴክስት በዚህ ቦታ ላይ በጣም ኢምፖርታንት ነው ልልሽ ፈልጌ ነው። እና ይሄ ነው ያለኝ። እንደው ትንሽ ብትጨምርበት የመመርጠው
የልጅነት ጉዳይ ልጅነትና ጉዲፈቻ ነን ወይንስ ልጆች ነን የሚለው ጉዳይ ነው። እኛ የባህሪ ልጅ አይደለንም። እኛ የጸጋ ልጆች ነን እና ጉዲፈቻ ነን ማለት ነው። እግዚአብሔር ልጆቹ አድርጎናል ሲባል ለምሳሌ ክርስቶስ ነው የባህሪ ልጅ ብለን የምንለው ክርስቶስ ነው። ምክንያቱም አብ የሆነውን ሁሉ ወልድ ስለሆነ ማለት ነው። የባህሪ ልጆች ነን እኛ። እኔና አንቺ ግን የጸጋ ልጆች ነን። እግዚአብሔር አዶፕት ነው ያደረገን። ጠፍተን ነበረ፣ ርቀን ነበረ። ርቃችሁ ነበራችሁ ነው አይደለም የተባልነው? ርቀን ነበረ። እግዚአብሔር ግን ገንዘቡ አደረገን ከእንደገና እዳውን ከፍሎ። ስለዚህ የባህሪ ልጅ ልንሆን አንችልም። ባህሪ ማለት ኦንቶሎጂ ማለት ነው። ልብ በይ፣ የባህሪ ልጅ ልንሆን አንችልም። እኛ ሰው ነን። በቃ ከዚህም አንጨምርም ከዚህም አንቀንስም። በቃ ሰው ነን። ግን በኃጢአት ምክንያት ጠፍተን ነበረ። ክርስቶስ መጥቶ ወደ ቀድሞ ቦታችን ነው እንጂ መለሰን፣ እኛን መለኮት አላደረገንም። ክርስቶስ ብቻ ነው የባህሪ ልጅ ብለን የምናምነው። ምክንያቱም ክርስቶስ ዘላለማዊ ነው ብለን ስለምንል፣ ክርስቶስ አምላክ ነው ብለን ስለምንል። እኛ ግን ሰዎች ነን። መልአክም አይደለንም፣ አምላክም አይደለንም፣ ሌላም ፍጡር አይደለም። እግዚአብሔር ሰውን ሰው አድርጎ ነው የፈጠረው። ስለዚህ የባህሪ ልጅ ልንሆን አንችልም። ኦንቶሎጂ ነው። ባህሪ የሚለው ነገር የኑባሬ ጉዳይ ነው ወይም የሜታፊዚክስ ጉዳይ ነው። እንደሱ ነን ብሎ አይልም መጽሐፍ ቅዱሳችን። እኛ የጸጋ ልጆች ነን። በጸጋ እግዚአብሔር ልጆቹ ያደረገን ሰዎች ነን። ከዚህ ጋር ተያይዞ እንደ የሙግት ነጥብ ተደርጎ የሚነሳው ክፍል ጴጥሮስ ላይ ያለው ቃል ነው። ከማይጠፋ ዘር ተወልዳችኋል የሚለው ቃልና አዳም የተካፈለው መልክ ነው፣ እኛ ግን የተካፈልነው ዘር ነው የሚል ሙግት ይነሳልና ጴጥሮስ ይህንን ያለበትን ሴንስ ብታስረዳን ዶክተር። ከማይጠፋ ዘር ተወልዳችኋል የተባለው የማይጠፋው ዘር የተባለው ክርስቶስ ነው። ከሱ ነው ዳግም የተወለድ ነው አይደል? እኛ ዳግም ተወለደ ስንል ጌታ ኢየሱስ ክርስቶስ ከኒቆዲሞስ ጋር የተነጋገረው ዮሐንስ ወንጌል ምዕራፍ 3 ላይ ሄደሽ ስትመለከቺ ዳግም ልወለድ ወይ ወደ እናቴ ማፀን ልግባ ወይ ብሎ ነው ሰውየው የጠየቀው። እሱ የአባትና የእናት ልጅ አድርጎሃል። ፈርስት በርዝ ነው። ሰከንድ በርዝ ደግሞ ከማይጠፋው መወለድ ነው፣ ከእግዚአብሔር መወለድህ ነው። ስለዚህ እኛ የባህሪ ልጅነት አይደለም፣ ዞሮ ዞሮ የጸጋ ልጅነት ነው ማለት ግራንት ነው የተደረግነው። እግዚአብሔር የሰጠን ነገር ነው እንጂ ኔቸራችንን እግዚአብሔር አልቀየረው፣ ኦንቶሎጂያችንን አልቀየረው፣ ኑባሪያችንን አልቀየረውም፣ ስጋነታችንን ወደ መላእክትነት ወይንም ወደ መለኮትነት አልቀየረውም። ስለዚህ በኃጢአት ምክንያት ሞት በዚህ ሰውነት ውስጥ መጥቶ ነበረ። ያንን ነገር እዳውን በመክፈል ማለት ክርስቶስ የትኪ ሞት በመሞት እኛን ተክቶ በመሞት ማለት ነው። በመሞት እኛን ነፃ ነው ያደረገን። በቃ ሞት ተፈርዶብኝ ነበረ፣ ያን ሞቴን የሻረልኝ ማለት ነው። የሞቴን ክፍያን የከፈለልኝ ብለን ነው የምናምነው። ስለዚህ የጸጋ ልጆች ነን። ልክ ነው፣ የእግዚአብሔር ልጆች ተብለናል። ግን ባህሪን ኦንቶሎጂን በተመለከተ አይደለም። በመሰረቱ በቤተክርስቲያን ታሪክ እንግዲህ ከመጀመሪያው መቶ ክፍለ ዘመን ጀምሮ እነዚህ ሰዎች እስከተነሱበት ጊዜ ድረስ እነ ኬኔት ገን ማለት ኢኬኒውን ነው አይደለም፣ መጀመሪያው ኬንያን እስከተነሳበት ጊዜ ድረስ እኛ የኦንቶሎጂካል ልጅ ነው ወይንም እኛ የባህሪ ልጅ ነን ብሎ ያስተማረ ሰው የለም። እኔ አላቅም። አለ ከተባለ መስማት ፈልጋለሁ። እኔ ግን አላቅም። ስለዚህ ሁሉም የሚያምነው ካቶሊኩም፣ ኦርቶዶክሱም፣ ፕሮቴስታንቱም ኢቨን እንኳን አይሁዶቹም እንኳን የሚያምኑት የባህሪ ልጅነትን ነው። ይቅርታ የጸጋ ልጅነትን ነው የሚያምኑት። አምላክ የጸጋ ልጆቹ አድርጎናል ተብሎ ነው የሚታሰበው። እና ባህሪ ብለን ስንል ግን የኦንቶሎጂ ጉዳይ ነው ማለት የኑባሬ ጉዳይ ነው፣ የሜታፊዚክስ ጉዳይ ነው። ሜታፊዚክሳችን እኛ አልተቀየረም፣ ሰው ነን። ድሮም ሰው ነን፣ አሁንም ሰው ነን። ኃጢአት ወድቀን ነበር። ስለዚህ ጌታን በማመን ደግሞ ወደ ቀድሞ ስፍራችን ተመልሰናል ነው። ይሄንን ነው የሚያስተምረው። የጸጋ ስጦታዎችን በተመለከተ አንድ ነገር ስታነሳ ሰማሁኝና እንደው ትንሽ ሞር ብናወራበት ብዬ አሰብኩኝ። ኤፌሶን ምዕራፍ 4 ቁጥር 11 ላይ ያሉ በተለምዶ 5 ቢሮዎች የምንላቸው የጸጋ ስጦታዎች አሉ። ሌሎች የመጽሐፍ ቅዱስ ክፍሎች ላይም እንደዚህ በሮሜ ላይ በቆሮንቶስ ላይ የተጠቀሱ የጸጋ ስጦታዎች አሉና እነዚህን በተለየ መልኩ የመያዝና የነዚህን ስልጣን ከፍ የማድረግ ለምሳሌ አንድ ሰው እኔ ነብይ ተደርጌያለሁኝ አለኝ። እኔ ትንቢት ተናጋሪ ሳልሆን ነብይ ስለተደረኩኝ ማንኛውም የምናገረው ነገር ትንቢት ነው የሚል ነገር ያነሳልኝ ሰው አለና
እነዚህን አምስቱን በተለየ ስያሜ የመጥራትና የተለየ አይነት ነገር የማድረግ ሌሎቹን ደግሞ አሳንሶ የማየትና እንደው እግዚአብሔር ሲፈልግ ፈንክሽን የሚያደርጉ እነዚህ ግን እግዚአብሔር ፈልግም አልፈልግም ራሳቸው ስለተደረጉ በቃ እኔ አሁን ወንድ ስለተደረኩ ሴት ስለተደረኩ እንደምንለው እንደዛ ልክ እንደ ጾታ የተደረጉት ነገር ስለሆነ ራሳቸውን ችለው ፈንክሽን እንደሚያደርጉ የሚያስተምሩና የሚያስቡ ሰዎች አሉና በሁለቱ መካከል ልዩነት አለ ወይ? እንደዚህ ለይተን መያዛችንስ የሚያመጣው ችግር አለ ወይ?